እና በጣም ብዙ ነገር ቀይሮኛል አርናን ከምልሽ በላይ ታግሶኛል የመጀመሪያው ነገር ታግሶኛል ይቅርታ በቃ ግማሹ እንደዚህ ይላል ግማሹ በቃ ሌላ ተአምር ነው የሆነብኝ ምንድነው ያረኩት ጭንቅላቴ ላይ እንደዚህ የሚያስጨው እስከምል ድረስ ግማሹ አላመነም ሁለተኛ ሚስት ነኝ ኮራብዬ በመናገሬ ሙሱ አንገት እንደደፋ ነው መሰለኝ የፈለጉት ያው እኔን አታክ ለማድረግ ነው በፊትም ነው እቺን ቅንድቤን በቫዝሊን አበጥሬት ለጥፊያት በፊትም ቢሆነ ነገር ጠየቀኝ አልፈልግም አልኩትኝ እኔ የሆነ ነገር መለሰልኝ ማለት እኔ አንቺ መግዛት ይችላልው አይነት ነገር ያው ቃላቱ መጠቀም ስለማልፈልግ ነውና እንግዲህ በሐላል አግብተሽ ሸሪዓው ፈቅዶልሽ ዲኑ ፈቅዶልሽ ካገባሽ እኔ ምኑ ጋር ስተት እንዳለ አላውቅም ካፌ ላይ እንብላ ምናምን ብሎ ሻይን ጠጣ ብሎ ወተናል እጄን ጨብጠኝ አልኩትኝ አላሁን ሻሃዳ ሲዘኝ አልኩት አይዋ ወላሂ እንደዛ ነው ያረኩትኝ ከዛ የምርሽ ነው አለኝ አዎ ሻሃዳ ሲዘኝ አሁን አርናን ሲባላካ ያሳዝነኛል በጣም በብዙ ነገር ማለት ችሎኛል የተረጋጋ ሰው ታውቂያለሽ ቤት በቃ ከሀገር መውጣት ፈልግ ነበር እሱን ራሱ አግብቼው መጣው ፈልግ ነበር ፍታይም ብዬው አቃለውኝ ሁለት ይለምኝዋለሁ ፍታይም ብዬ ነው ከትዳር ህይወት ውስጥ ፍቅር ብቻ ምንም አይሰራ ገንዘብ ብቻ ምንም አይሰራ ፍቅርም ያስፈልጋል ገንዘብም ያስፈልጋል መቻቻልም መተላለፍም ያስፈልጋል አላለቅስም ብዬ ነበር ዛሬ አስረጋሽ እኛ የፈርኒቸር ግብአቶች ውሃ ልክ ነን ራማስ ትሬዲንግ በአስተማማኝ ሁኔታ የፈርኒቸር ግብአቶችን በማቅረብ እንታወቃለን በዚህም ደንበኞቻችን ምስክር ናቸው ለኤምዲኤፍ ለጎልደን አልሙኒየም ፓኔል ለWPC ለሳፋሪያ ፍላጎቶ እኛን ይምረጡ በተጨማሪ ላሚኔት MDF የመጅሊስ ፍሬም ቺፕውድ እና ሌሎች የፈርኒቸር ማምረቻ ዕቃዎች እኛ ጋር በሽ ናቸው በ0912 47 60 04 ያገኙናል ራማስ ትሬዲንግ ለፈርኒቸር ግብአት ፍላጎቶ ሰላም እንደምን ከረማችሁ እንደምን ቆያችሁ ዋሪሃ ቲዩብ ወደ እናንተ መተላለፍ ከጀመረ 2 ወራትን አስቆጥሯል በእነዚህ 2 ወራቶች ውስጥ ስታበረታቱን ለነበረ የላቀ ምስጋናን አቀርባለሁኝ ቤተሰብ ያሉናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁኝ ይህን ፕሮግራም ማቀርብላችሁ ራህማ ነኝ የዛሬ እንግዳዬ ታታሪ ሰራተኛ ናት ባለትዳርና የልጆች እናት ብርቱ ሴት ለሌሎች ሴቶች አራያና ብርታት ልትሆን የምትችል ድንቅ ሴት ናት መቅዲን ብዙዎቻችሁ ታቋታላችሁ ጋበዝ አርጊያታለሁ መቅዲ እንኳን ደህና መጣሽ እንኳን ደህና ቆየሽ በጣም ቀላል ያልሽ ሰው ነሽ ቪዲዮ ላይ እንደማይሽ አይደለሽም በጣም ያንግ ነሽ ሚስጥሩ ምንድነው ብዙ ሰው ነው የሚለኝ አንቺ ብቻ አይደለሽም በአካል ያየኝ ሰው ሁሉ ቪዲዮ ላይ እንዳለሽ ትልቅ ሴትዮ አይደለሽም ያው የሁሉም ነው ያንቺ ብቻ አይደለም ያው ራስ ከመጠበቅ ብቻ ወይስ ልጅ ነሽ እውነት አይ ያስታውቃል 30 ፕላስ ነኝ እኮ እዛ ተደርሳል በቃ ይቀጥል መቅዲ ምን ያስደስታታል በቀላል ነገር በቃ ኢንጆይ በማድረግ ወጥቶ በመዝናናት ያው ክልክልም ቢሆን ዘፈን በማዳመጥ በመደነስ በመጨፈር ያስደስተኛል እነዚህ 3 ነገሮች ያስደስቱኛል አዲስ ነገር መሞከር አዲስ ነገር ማየት ቀለል ብሎ ኖራ መቅዲ ተወለደች ኮተቤ ነው የት ሆስፒታል ጋንዴ ነው የተወለድኩት ትንሽ ጊዜ ደግሞ ኮተቤ ኖር ያለውኝ እዛ ነበር የመጀመሪያ ቤታችን ኮተቤ አካባቢ ተወልደሽ ያደግሽው እዛ ነው ኮተቤ አካባቢ ጥቂት ጊዜ ነው የኖርኩት ከዛ ወደ ሀያታችን ጋር ሄድን በእናቴና በአባቴ መሀል ችግር ስለነበረ ስለማይግባቡ ብዙ ጊዜ ወደ 4 ኪሎ ነበር የኖርነው ጥቂት አመታት ከዛ ደግሞ ወደ ፈረንሳይ ለጋሲዮን ሄድን ተከራይተን እዛ ደግሞ ትንሽ ኖርን ወደ 12 ቁጥር ማዞሪያ የምታውቂ ከሆነ ከዛ በኋላ በቃ አባቴ ማረፈ ወደ 9 አመቴ ላይ ወይ 10 አመቴ ላይ እንደዛው ተለያይቶም ቢሆን ያው አንድ ላይ እንደሚኖረው ነው የሚሰማን አባታችን መጥቶ ይጠይቀናል ያወራናል ለሷም በቃ የተለያዩ አይመስልሽ በፍርድ ቤት ተለያይተው ምናምን ነበር ግን በቃ ያልተለያዩ እስከሚመስለን ድረስ ነበር አባታችን ሲንከባከበን የነበረው ከዛ አረፈ ትንሽ ቆየን በቃ እንደውም የልጅነት ጊዜን በደንብ የተጫወትኩበት እዛ ተከራይቼ የኖርኩበት ግቢ በጣም ብዙ ተከራይ ስለነበረ ያከራዮቹ ልጆች 3 4 ነበሩና እንደ ተከራይ ሲሆን በቃ እዛ እንዴት ነው ከነሱ ጋር አብረን እንደኖርን ነው የምቆጥረውና እዛ ግቢ በጣም ተጫውቻለሁኝ እስከሚበቃኝ
ይሄ በልጅነት የምታሳልፊው ጨዋታ አለ አይደለ? ሁሉ ነገር በቃ ሰርከስ አልቀረን የቀረን ነገር የለም። እዛ ግቢውም ሰፊ ነው። እንደ ልጅ ጭቃ አብኩተን እንደሚባለው ወንዝ ሄደን ዋኝተን በጣም አሪፍ ጊዜ ነበር እዛ ያሳለፍነው። አባትሽ ከማረፋቸው በፊት እናትና አባትሽ ተለያይተው ነበር። በተለያየ ቤተሰብ ውስጥ ማደግ በሳቱ የነበረውን ፊሊንግ ታስታውሻለሽ? እኔ አልተሰማኝም። እኔ አሁን በግሌ ብጠይቅኝ ቢለያዩ እንደዛ እንዲሰማን አላረግም። አባታችን ሁሌ ከኛ ጋር ነው፣ ያዝናናላን፣ ይጋብዛታል፣ እኛንም ይጋብዘናል። የምንፈልገውን እያንዳንዱ ነገር ያሟላልን ነበር እና ምንም መለያየታቸው አልተሰማኝም። እኔ አባትሽን በማጣትሽ ምን ተሰማሽ? ቢኖርልኝ እላለሁኝ። ምክንያቱም መልካም ሰው ነበር። እኔ አባቴን በጣም ነው የምወደው። ለምን እንደሆነ አላውቅም። በጣም ከምልሽ በላይ ቢኖር በጣም ብዙ እነዚህ ያለፍኩባቸው ፈተናዎች አላልፋቸውም ብዬ አስባለሁ። ግን ያው ቀድር አላህ በጣም በብዙ ነገር ነው የሚያግዘኝ። ሰፖርቲቭ ነው፣ የሚሰራ ሰው ነውና ያው እንግዲህ አላህ ይርሐሙ። ታስታውሹ ነበር ሞመንቶች? በደንብ እሱ ራሱ ጣር ላይ ሆኖ ወንድምሽን ጥሪ ተብዬ ወጥቼ እስከምመለስ ድረስ አርፏል ሲሉኝ አላመንኩም ነበርና አሳዩኝ ብዬ ተከልክዬ እስካሁን አለማየቴ ራሱ አረሳው። በ9 ዓመትሽ አባትሽን አጣሽ። እንዴት ቀጠለ ህይወት? እናቴ ጠንካራ ናት ማለት የስራ ሰው ናት። የአባቱንም የእናቱንም ቦታ የሴት ልጅ ምን እንዳትባል ታውቂያለሽ። እኛ ማህበረሰብ የሴት ልጅ የሚባል ነገር አለ። ቅጥቅጥ እያደረገች እየተቆጣጠረችን ያው እያለን ደግሞ ቤቱን ተሸጠ። ኮተቤ ያለው የራሳችን ቤት ነበር። ወደ 41 ኢየሱስ መተን ገዝተን እዛ መኖር ጀመረን የራሳችን። ያው የኢትዮጵያ እናቶች አብዛኞቹ ጠንካራ ናቸው። ብዙ እናቶች በጣም ስትራግል አድርገው ልጅነታቸውን መስዋዕት አድርገው ነው ልጆች የሚያሳድጉት። ኃይለኝነታቸው በዛ የመጣ ይመስለኛል። እስቲ ልጅነት ውስጥ የነበረ በእኛ ጊዜ የነበረ ልጅነታችንን እናንሳ። በ90ዎቹ ላይ ኖርማል ነበር ይመስለኛል። ይሄ የቤት ስራዎች ምናምን አብዛኞቹ ቤት አንድ አይነት ይመስለኛል። አሁን እኔም ጋር ተመሳሳይ ነው። እንዴት ትገልጫዋለሽ ልጅነትሽን ከእናትሽ ጋር? ከዛ በኋላ ያሳለፋችሁት የስራ ጫና ቤት ውስጥ ከትምህርት ጋር እንዴት ነበር ያለፈው? እኔ ማግዛት ታላቅ ወንድም አለኝ። እኔና ወንድሜ ነው የምንኖረው። ግን በጣም ስራ ጫና ያለው እኔ ላይ ነው። አብሬያት ብዙ ነገር ማሳልፈው እኔ ነኝ። ትንሽ እሱ አስቸጋሪ ነበረ። ያው በስቶብኛል። ለእኔ ትክክል አይደለም ብዬ ነው የማስበው። ምክንያቱም ትምህርቴን በስትክክል ማማር አልቻልኩኝም። ስራ በጣም ከአቅም በላይ እስከምጎዳ ድረስ እሰራ ነበር። ተጎድቼም ነበረ። የሆነ ሰዓት ላይ 7ኛ ክፍል ሆኜ ወገቤን ያመኝ ነበር እና ያ ትክክል ነው ብዬ አላስብም። ማገዝ አለበት። የሆነ ልጅ እያደገ ሲመጣ መስራት እንዳለበት ማወቅ ያለበትን ነገር በጥቂቱ ማሳየት፣ በተለቀ ቁጥር ደግሞ ስቴፕ ባይ ስቴፕ እንጂ ሁሉን ነገር በዛ መጫወቻሽ እድሜ ላይ ወይም መቦረቂያሽ ጊዜ ላይ ስራ ጫና ሲኖር ትክክል አይደለም። አማራጭ ነበራት መግዴ? ወላሂ በወቅቱ ጫና አለባት። እሷም እኮ እናትም አባትም ሆና ነው የምታሳድገው። ግን እንዴት ነው አንዳንዴ ወይ ያሰብን ወይ ሳናስብ የምናጠፋቸው ጥፋቶች አሉ እና ያው እሷ የታያት መለወጧችንን ነገሮች መሰራታቸው ምናምን እንጂ የኔን ደግሞ እዛ ጋር እንዳሁኑ አስተዳደግ አይደለም። ትክክል ነው ብለው ነው የሚያስቡት። ትክክል ነው ብለው ነው የሚያስቡት። እኔ ከሰፈር ልጅ ጋር ተጫውቼ አላውቅም። እኔ ራሱ አሁን አንዳንድ ጊዜ እናቴን ስወቅሳት እኔ እንደዚህ ሰርቼ ጠቀምኩሽ አታይም ዛሬ ያለሽበት ጠቅሜሻለሁ ነው የምትለኝ። ጠቅሞናል። እኔ አሁን በግሌ ጠቅሞኛልም ጎርቶኛልም። ምን ጠቀመሽ? ምን ጠቀመኝ? የስራ ሰው እንደሆን ሰራተኛ ኖረኝ አልኖረኝ በራሴ ሁሉ ነገር መስራት እንደሚችል ባለሙያ አድርገኛለች። በደንብ አድርጋ ገንብታኛለች። ምንም ጥያቄ የለውም። የጎዳኝ ደግሞ ያው ከጤና ማኳያት እንደገና ደግሞ ትምህርቴን የሚያቋረጥኩበት መንገድ እንደገና ይሄ የምትፈልጊያቸው ልጅ ሆነሽ ህልምሽ መሆን የምትፈልጊያቸው ነገሮች እዛ ጋር ይቀጫሉ። አጭሩ ትምህርት ቤት ላይ ምን አይነት ተማሪ ነበረች? አትሪክ የሆኑ ስራዎች ምን ሰርተሻል? ትምህርት ቤት በቃ በፊትም ነው ቺን ቅንድቤን በቫዝሊን አበጥሬያት ለጥፊያት በፊትም ካድሮም እንደዚህ ቻፕስቲክ ተቀብቼ የሆነ የፀጉር ስታይል ቀይሬ ከሷም ቢሆን ተደብቄ የሆነ ጫማም ቢሆን ቀይሬ ምናምን የሚሄድ ሰው ነበርኩና በቃ እዛም እዚህም ከወንዶች ጋር ነበር እንደውም ረጅም ጊዜ የሚጫወተው። በጣም የሚያዝናናኝ ጨዋታ ነበርና ምን ነበር? ረባሽም ነኝም ረባሽም አይደለሁም። ምን ትጮቺ ነበር? ከነሱ ጋር በቃ ኳስ ሸርታቴ የሚቀረኝ ነገር የለም። በቃ ሁሉ ነገር ብይ እንደ ጀርባ ላይ ደግሞ አድርገው እንደዚህ የምንወረውራቸው ጨዋታዎች እኔ ረሳው ነው። ግማሹን ጨዋታ ረሳውኝ ከመቆየት ብዛት። ግን በደንብ እጫወት ነበር። ይሄ ሁሉ አብጬ እስከምመጣ ድረስ እየወደኩ እየተነሳ በቃ። ትምህርት ቤት ውስጥ ማትረሻቸው የሰራቸውን አጋጣሚዎች?
የሆነ ጊዜ ፀጉሬን ተቆርጬ ፍሪዝ ማድረግ ፈለግኩና ተልባ አፍልቼ ተቀባሁትኝ እና ተልባው ምን ይፈልጋል? የተልባው ውሃ ቅባት ይፈልጋል። በቂ ቅባት ካልበዛ ነጭ ይሆናል። ነጭ ሆነ እንዳለ ፀጉሬ። ከዛ ፀጉሬን ቆረጡኝ ትምህርት ቤት። እውነት? ፀጉሬን ተቆረጥኩኝ። እንደዚህ ብዬ ነበር ስገባ የነበረ የሰው ልጅ ፀጉር መቁረጥ ይቻላል? ከዛ ቢስ ብገባ በቃ ሄዳ ትከራከርልኛለች ምናምን። እሰይ እንኳን ይበሉሽ ማለት እንደዚህ አድርጌ። በስንተኛ ክፍል ላይ ሆነሽ? እርግጠኛ ነኝ 6ኛ ወይ 5ኛ እንደዚህ። እና ዝነጣው ከዛ ነው የመጣው? አሁን የተፈጠረ ነገር አይደለም። ምን መሆን ትፈልጊ ነበር? ትምህርትሽን ጨርሰሽ ቢሆን ኖሮ? ሆስተስ በጣም መሆን የምፈልገው ነገር ቢኖር ሆስተስ ነው። ሆስተስ በቃ ሆስተስ መሆን፣ ከሀገር ሀገር መብረር፣ አዳዲስ ሀገሮችን ማየት፣ ማስተናገድ። ይሄ ልብሳቸው፣ ይሄ አለባበሳቸው ደስ አይልም? ሆስተስ እንደዛ ልጁነን ጭንቅላታችን ውስጥ የሚቀረጹት ነበር ይመስለኛል። እኛ ጎረቤት ምናምን አብራሪ ነበርና በቃ ቦርሳቸውን እየጎተቱ ሲመጡ ዩኒክ ናቸው። ዩኒክ ነው አለባበሳቸው፣ ሁሉ ነገራቸው ደስ ይላል። እኛ የፈርኒቸር ግብአቶች ውሃ ልክ ነን። ራማስ ትሬዲንግ በአስተማማኝ ሁኔታ የፈርኒቸር ግብአቶችን በማቅረብ እንታወቃለን። በዚህም ደንበኞቻችን ምስክር ናቸው። ለኤምዲኤፍ፣ ለጎልደን አልሙኒየም ፓኔል፣ ለWPC፣ ለሳፋሪያ ፍላጎቶ እኛን ይምረጡ። በተጨማሪ ላሚኔት፣ ኤምዲኤፍ፣ የመጅሊስ ፍሬም፣ ቺፑድ እና ሌሎች የፈርኒቸር ማምረቻ ዕቃዎች እኛ ጋር በሽ ናቸው። በ0912 47 60 04 ያገኙናል። ራማስ ትሬዲንግ ለፈርኒቸር ግብአት ፍላጎቶ። ለመጀመሪያ ጊዜ ሰርተሽ ገንዘብ ያገኘሽበት ስራ ምንድን ነው? የቆጠርሽበት? አስታውሳለሁ፣ በደንብ ነው የማስታውሰው። ኮሌጅ ተማርኩና ትምህርቴን ካቋረጥኩ በኋላ 1 አመት መስተንግዶ ተማርኩና ሆስተስን ባልሆን ምድር ላይ መስተንግዶ የምድሩ ሆኛል። ተማርኩና ሳንጨርስ የሆነ ሰው ይመጣና ሲጠይቅ እኔ እሰራለሁ አልኩኝ። ግን እሱ ሀሳቡን ሳይጨርስ እኔ እሰራለሁ እና ወደ ላንቻ አካባቢ ነበረ። አስበሽዋል? ከፈረንሳይ ልጋ ሲሆን ላንቻ ምን ያህል ከባድ እንደሚሆን ገባው፣ ሰራው። በቃ ቲፕ ምን ብዬ ነገርሽ፣ በሳንቲምም ቢሆን የምታገኙ በአንዳንድ ብርም ቢሆን በሳንቲምም በጣም ብዙ ነበረና ቲፔ በቃ ከምልሽ በላይ በጣም ብዙ ነበረና ያኔ ነው የመጀመሪያ ስራ ሰርቼ ብር ያገኘሁት። እና ማሚ ላስቀምጥልሽ ብላ ወስዳ በዛው ቀረች። እኔም ከልጄ አባቴም ከኔ ላስቀምጥልሽ የሚባል ብር አይመለስም። ለልጆች ትመልሻለሽ? አሁን እንደዚህ ለኢድ ጊፍት ምናምን ሲሰጣቸው የሚፈልጉትን እንገዛላቸው። አለን ይወስድበታለሁ። ብቻ እሱም ያውቃል። አሁን ብትጠይቂው 40 ምናምን ሺህ ብር አለባት ሄደሽ። ምን አደረግሽበት? ምንም በቃ የምፈልጋቸውን ነገሮች አሟላሁባቸው። ረጅም ጊዜ ሰራሽ መስተንግዶ? አጭር ጊዜ የሰራሁት። ከዛ በቃ ትምህርቴ ማለቀ። እንደገና ሌላ ጥሩ ቦታ ገባሁኝ። ሙዚየም አጠገብ የሆነ የነጭ ሬስቶራንት ነበረ። በሰዓቱ በጣም አሪፍ ሬስቶራንት ነበረ። ብዙ ጊዜ የውጭ ዜጎች ናቸው የሚጠቀሙበት ምናምን። እዛ ሰራው። በመሀል ነው ፕሮሰስ ሲጀምር ባላሰብኩት ጊዜ በ20 ቀን ውስጥ ፕሮሰስ ተጣድፎ ወደ ውጭ ሄድኩትኝ። እሱን ስራ እየሰራሁ የአረብ ሀገር ፕሮሰስ። በምን አጋጣሚ ለመጀመር ወሰንሽ? ፓስፖርት አውጥቼ አረብ ሀገር መሄድ አለብኝ ብለሽ በምን አጋጣሚ? ወንድሜ ጀመረ ቀድሞና አንተም ከጀመርክ ለምን እኔ እዚህ የምሰራውን እዛ ብሰራ የሆነ ነገር እለውጣለሁ ምናምን ብዬ ዝም ብዬ ይመጣል ብዬ አላሰብኩም። ዝም ብዬ ነው የጀመርኩት። የኔ ቀርቦ መጣ። አንቺ እኮ በጣም ያንጉነሽ ነው የሄድሽው ማለት ነው። ከትምህርት ወጣሽ፣ ምን ያክል መስተንግዶ ሰራሽ፣ በዚህ ፕሮሰስ ጨርሰሽ ወጣሽ ማለት ነው። በጣም ልጅ ነበርኩ። ምን ነበር ፊሊንጉ? ትኬቱ ፓስፖርቱ ስትቀበይ ሲነግረኝ ስራ ቦታ መሬት ላይ ነው ቁጭ ያልኩት። እንደንግጬ የሚሳካ አልመሰለኝም ነበረ። ከዛም በኋላ ደግሞ ቶሎ ሜዲካል አርጊ ቶሎ እንደዚህ ሁኚ ምናምን ይሉሽ የለ ዕቃ ተገዣዥ የለ በቃ ነገሩ ጥድፍድፍ አለ። ኤርፖርት ገባሁ። ከዛ በቃ ምንድነው በልጅነት ሀሳብ የምታስቢው ሳልለወጥ እዚህ ሀገር አልመለስም አልሽ። እቺ ሀገር ምናምን ብዬ አይደለም አለ አይደል የሆነ የምትይው ነገር እኮ ውስጥ አለ። ሁሌ እዚህ ሀገር አንለወጥም ብለን የምናስበው ነገር አለ። ተነሳው በቃ ፕሌኑ ሲነሳ በቃ የሆነ የተደበላለቀ ስሜት። ልጅ ነኝ፣ ማላውቀው ሀገር ነው የሚሄደው። በቃ ብዙ ነገሮች ነው ጭንቅላትሽ ውስጥ በዛሽ ደቂቃ የሚመላለሰው። ሄድኩ፣ ደረስኩ። እዛ ገብቼ ራሱ አንዳንዴ በህልም ሁሉ ይመስለኝ ነበር ይሄ ነገር ህልም ነው እስከምል ድረስ። እዛ ገባሁ። ያው እኔ እንዳሰብኩት ሲሆን የእሱ ተገላቢጦሽ ነው የጠበቀኝ። አረብ ሀገር ሄደ። ተገላቢጦሽ በቃ ሌላ ዓለም ሌላ ስቃይ።
ያስፈራላ። ልክ ስትገቢ ራሱ መልካቸውን ሁኔታቸውን ምናምን አየሩ፣ ባህሉ፣ ቋንቋው እያንዳንዱ ነገር በቃ የሆነ አዲስ እንትን ላይ የተፈጠርሽ ነው የሚመስለው። ትክክል። እንዴት ማኔጅ አደረግሽው መግዲ? በጣም ነው ያዘንኩት። በጣም በመሄዴ በጣም ስቲል አሁን ድረስ አዝናለሁ። ባላየው እላለሁ። በእርግጥ ለእኔ ትምህርት ሰጥቶኛል፣ ለህይወቴ፣ ለእያንዳንዱ ነገር። ሰው በቀላሉ ብር እንደማያመጣ በጣም ብዙ ነገሮች እንደምታይ፣ የሰውን የክፋት ጥግ ታያለሽ፣ ደግነትን በዛው ልክ ታይበታለሽ። ግን ትክክል አልነበረም። ገባሽ? ሁሉም ብዙ ቤተሰብ ኢትዮጵያ ውስጥ ያለው ልጄ ውጭ አለች እንዲባል እንዲወራ፣ ይሄ መውለዳቸው አንቺ እንደ ብድር አድርገው አይደለ? አንቺ ግዴታ የነሱን ህይወት ማሳለፍ አለብሽ አይነት የኛን ነገር ማሳካት አለባት። እነሱ ያላሳኩትን ነገር አንቺ ሄደሽ ማሳካት አለባቸው። ምክንያቱም እነሱ እዛ ያለውን ነገር አያዩ። ምን አይነት ስቃይ ያሳልፍሽ እንደሆነ አታውቂም። የሚገርምሽ ግን ልጅም እንደዛ ነው መቅዲ። አሁን ብዙ ልጆች እናቶቻቸው አረብ ሀገር ሆነው የሚረዷቸው ልጆችም አያውቁም ስቃያቸው። በቦታው ላይ የቆመ ሰው ብቻ ነው የሚያውቀው። ትክክል፣ ምንም ጥያቄ የለውም። ልጆችም አያውቁትም። ግን በልጅነት የሚከፈል ዋጋ አልነበረበትም። ግን ከዛ ከሆነ አይነት ያው የኔ አመጣጤም ነው። ገባሽ? ወጣ ገባ ያለ ህይወት ነው። እንደዚህ ፍቅር ባለበት ውስጥ ተከብቤ ይሄ በጣም የሚያስቀና ህይወት፣ የሚያስቀና ልጅነት ያን ያህል በጣም የሚያስቀና አይደለም። ያው እንደማንኛውም አድጌያለሁ። ግን በቃ ትክክል አልነበረም የተወሰነው ውሳኔ። እኔም የራሴ ላይ የወሰንኩትኝ ውሳኔ ትክክል አይደለም። እኔ እንኳን በወስን የሆነ የሚያስቆመኝ አካል ሊኖር ይገባል ብዬ አስብ ነበረ። ግን ታቆሚ ነበር መቅዲ? ይሁን ለእኔ አስተምሮኛል። ህይወቴ ውስጥ በጣም ብዙ ነገር አስተምሮኛል። አልጓጓም ለምንም ነገር። ያን ያህል ብዙም ከሆነ ሆነ፣ ካልሆነ አልሆነ። አንድ ዙር በሄድሽበት ነው ለ4 ዓመት የቆየሽው? ነው አልቆየሁኝም። በቃ እኔ አገር ቶሎ ቶሎ ነው የቀያየርኩትኝ። እድሌ የሚሆን ምን ይሁን አላውቅም። ጥሩ ሰዎች ጋር አላጋጠመኝም። እንኳን አላጋጠምሽ። ቢያጋጥምሽ 10 ዓመት ምናምን ትቆይ ይሆናል። ሁሉ ነገር እኮ በምክንያት ነው። ትክክል። ምን ትመክሪያቸዋለሽ ከዚህ ተነስተው ወደ ውጭ ለሚወጡ ልጆች እና እዛም ወጥተው ለሚገጥማቸው ነገርም ከዛ በኋላ ደግሞ ኦፍኮርስ ሰርተሽም ስትመጪ እዚህ የጠበቅሽው ነገር አይደለም የምታገኙ። ስፔሻሊ አሁን እንደ ድሮ አይደለም። ድሮ የሄደ ሰው ጥሩ የገጠመው መልካም የሆነለት ሁሉ የተቀየረ አለ። አሁን ሁሉም ሰው አልተቀየረም አይደለም፣ የተቀየረ አለ። ከብዙ ነገር ውስጥ የወጣ ሰው አለ፣ ጥሩ ደረጃ ላይ የሚኖር አለ። ግን ሁሉም እንደዛ ነው ማለት አይደለም። ግን አሁን ለሚሄዱ ልጆች የመጀመሪያው ነገር አሁን እንደ ድሮ አይደለም። ሲስተም በራስሽ አካውንት ከፍተሽ እዛ ሆነሽ ማስገባት ትችያለሽ፣ ኮንትሮል ማድረግ ትችያለሽ። ሶሻል ሚዲያው ክፍት ነው። ማንም ማመን እንደሌለብሽ አሁን በደንብ የታወቀ ነው። ለራስሽ ነው መኖር ያለብሽ፣ ራስሽ ነሽ መለወጥ ያለብሽ። እዛ ጋር ሄደሽ የምትከፊው መስዋዕት መጀመሪያ ለአንቺ ነው የሚገባሽ። ለእኔ አሁን ዛ ብሄድ ለእኔ ነው ይሄ ሁሉ መስዋዕት መጀመሪያ የሚገባው። እና ብራቸውን ሴቭ ማድረግ ጉልበታቸውንም ማመዛዘን አለባቸው። ጊዜያቸውን መጠቀም አለባቸው። ስፔሻሊ ሴቶች ስትሆኚ ጥሩም ቤት ቢያጋጥምሽ ረጅም ዓመት ሰርተሽ ከዛ በኋላ የሆነ ላይፍ ደግሞ አምልጦሻል። ወይ አላገባሽም ወይ ልጅ መውለድ አትችይም። ገባሽ? የሆነ ላይፍም እንዳያመልጥሽ ደግሞ የሆነ ማስተዋል አለብሽ። እኔ ያንን ነው የምመክራቸው። ከብራቸውም ከጊዜያቸውም ከእድሜያቸውም ከጤናቸውም መሆን አለባቸው። እኔ ግን ባዶነት ይመስለኛል። አሁን እዛ ሂደው ብቻቸውን እየሰሩ ነው። ሰው ጋር ሲደውሉ መወደድን መፈለግና መፈለግ ይመስለኛል ሳስበው። እዛ ታውቂዋለሽ፣ ቤት ውስጥ በር ይዘጋል፣ ስልክ ላይ ኖርሽ ይችላል። አብሶ በድሮ ጊዜ አሁን እንደውም አይ ቲንክ ይመስለኛል ሁሉም ይኖራቸዋል። ግን ያኔ ስልክ አይኖራቸውም ወይ በ15 ቀን ካርድ ሞልቶ አጠገባቸው ነው ስልክ የሚሰጡሽ። ባዶ ነሽ። ቋንቋ የምትግባቢው ሰው የለም። ቴሌቪዥን ማየት አትችይም። አብዛኛው ቤት ያው ሙሉ ጠቅላላ አረብ ሀገር ላይ ያሉ ሰዎች ጋር እንደዚህ አይነት ክፍተቶች አሉ ማለት ሳይሆን አብዛኛው ኢትዮጵያዊ ግን ሲሄድ በእንደዚህ አይነት ሜተድ ነው እዛ የሚኖሩት። ስለዚህ ሲደውሉ ሲያወሩ ምን ሲሉ ከእንትን ጋር መግባባት ይፈልጋሉ ከሰው ጋር። አዎ ግን አሁን ሶሻል ሚዲያው ክፍት ነው። ያኔ እኮ ፌስቡክ ብቻ ነበር። አሁን ግን በየትኛውም መንገድ ብዙ የሚመክርሽ እንዳትሳሳች። አንቺ ሶሻል ሚዲያን በጥሩ መንገድ ከተጠቀምሽው ትጠቀሚበታለሽ፣ በመጥፎም ከፈለግሽ እንደዛ። ስለዚህ አሁን ከበፊቱ ትልቅ አድቫንቴጅ አላቸው። በዛ መንገድ ይደበሩ ሲደብራቸው ምንም ጥያቄ የለው። በዛ መንገድ ይደበሩ። ትክክል ነው። ስትመጪ ምን ገጠመሽ መግዴ? ምን ነበር ኤክስፔክት ያደረግሽው ወደ ኢትዮጵያ ስትመጪ? ያልሽው ብርስ ለምን የሚሆንሽ ነበር? ምን ተቀበለሽ? እዚህ በሳቱ የያዝኩት ብር የሆነ ነገር ላይ ማዋል እችላለሁ፣ ግን የሚያግዘኝ ሰው የለም። ሰፖርቲቭ የሆነ አካባቢ የለም። ከአንቺ የሚፈልግ እንጂ አንቺ የሆነ ቦታ ላይ እንድትደርሺ የሚፈልግ ነገር የለም። እና ብሩ ብትንትን ነው ያለው። ምንም ካላረግሽበት ይበታተናል። ተመልሼ ወደ ስራ ነው የገባሁበት።
ዝቅ ብዬ ተመልሼ ዝቅ ብዬ መስተንግዶን ቀጠልኩኝ። ከመስተንግዶ ነው የተነሳሁት። ተመልሼ መጥቼ በ600 ወይ በ700 ብር ተቀጥሬ ቲፕ በደንብ አግኛለሁኝ። በሱ መንጃ ፈቃዴን ተማርኩኝ፣ ህይወቴን ቀጠልኩኝ። ከዛ ነገሮች ደግሞ አዳዲስ ነገሮች ሲመጡ እሞክራለሁ። ከተሪንግ በፊት ሲኖር ሄጄ አስተናግዳለሁ። እንደዛ እያልኩ ነው ቀስ ቀስ እያልኩ ራሴን በራሴ እያሻሻልኩ የመጣሁት። ይቻላል አይደል? ግዴታ አሁን ስራ ለመናቅ ነው ዋናው። ከዛ በኋላ ያው ምንም ይሁን ምን የሆነ ያክል ገንዘብን በደንብ ቆጠርሽ፣ የከፈልሽው ዋጋ ቢኖርም ማለት ነው። ገንዘብን ቆጥረሽ ተመልሰሽ ሀገርሽ ውስጥ ገብተሽ ዝቅ ብሎ መስተንግዶ ላይ መስራት፣ ወደ መጀመሪያ ቦታ ላይ መመለስ ምን አይነት ፊሊንግ ነበረው? እኔ ማጣትን ነው የምፈራው። ማጣትን ስለሆነ የምፈራው ዝቅ ማለት ለእኔ ያልጎዳኝም። ምክንያቱም ህይወት እንደዛ ናት። ሁሌ ከላይ አትሆኝም፣ ሁሌ ሀብታም አትሆኝም፣ ሁሌም ድሃ አትሆኝም። ስለዚህ ህይወት እንዳስቀመጠችሽ አንቺም ራስሽን ማሳመን የመጀመሪያው ነገር፣ ሰው ራሱን ማሳመን። ለሰው ከተጨነቅሽ ሰው ምን ይለኛል ብል ኖሮ እርግጠኛ ነኝ ቤት ውስጥ ቁጭ ብዬ ነበረ። አይምሮዬ ሁሉ ነገር ተበለሻሽቶ የምቀመጠው እና ብዙ ሰው ነው ማረብ ሀገር ሄጃለሁ ስል እንትን አይለኝም፣ አይጠብቀኝም እንደዛ። እና ከዛ ህይወት ነው መውጣት የምፈልገው። ካለውበት ሁኔታ ተሽዬ ነው መገኘት የምፈልገው እና ያ ሞራሉ የለኝም። ይሄ ለምን ዝቅ አልኩኝ የሚለው ነገር የለም። ዋናው ሰርቼ ገንዘብ አለጣ እንጂ የመጣው ይምጣ ነው። የገንዘብ አለጣ ሰው ግን ምን አለሽ መቅዲ? በጣም ብዙ ነገር ቆይተሽ ሰርተሽ ገንዘብ ይዘሽ መጥተሽ የሆነ ነገር ሲጠብቅ ሰው መስተንግዶ እየሰራሽ ብዙ ሰው ነው የሚሰጥሽ። ሌላ ነገር ምሰራ የሚመስለው ሰው አለ። ስፔሻሊ መስተንግዶ ስትሰሪ በቃ የሆነ ስራ እየሰራሽ ተብሎ ነው የሚታሰበው አስተሳሰብ። እኛ ሀገር ሌላ ሀገር አይደለም። ብዙ ነገር ተብያለሁ፣ ግን እኔ አላማዬን ይዤ መቅዲ እንደሆነች አውቃለሁ። ተጓዝኩ እስከ ምችለው ጥግ ድረስ። እስተመቼ እስካሁኗ ድረስ መስተንግዶ ምን ላይ ቆመ? ወደ ካፌ ተሻገረ። ካፌ ከፈትኩኝ። የሆነ ሰውም በመሀል ተዋወቅኩኝ፣ ሰፖርት አረገኝ። አባዱ ላይ ካፌ ነበረኝ። ከዛ ደግሞ የሆነ ክራይስ ነገር ሲመጣ ደግሞ ስኳርም ምንም ትንሽ ሲስተሙ አልገባኝም። መጨናነቅ ስላልፈለግ ቶሎ ወጣውኝ ከንግዱ አለ። ጨዋታማ ቀለል አድርገሽ አትዘጊም እንዴ? ካፌ ከፍተሽ ነበር? ካፌ ከፍቼ ነበር። የራስሽ ካፌ ነበረሽ? አዎ በደንብ አሪፍ ነበር። መጀመሪያ አካባቢ አካሄዱ አሪፍ ነበር። ከዛ በኋላ የሆነ ሰዓት ላይ ስኳር ይጠፋል፣ ውሃ ተደርጎበት ነው የሚመጣው ምናምን። ሰራተኛ ተቸገርኩ በጣም ሲጨናነቅ። ስራም ደግሞ ጠፋ ሲል ዘጋሁትኝና ደግሞ ወደ ሜካፑ ደግሞ መጣሁ። እንደዚህ ወልቂጤ ሄጂ 5000 ብር የሰራሁት ሜካፕ አለ። ያ እንግዲህ ያኔ ነው ማወራሽ። ሙሽራ ሚዜዎቹን ሰርቼ 5000 ብር ተቀብዬ፣ ፀጉር ቤትም አንዳንዴ ያግዛት ነበረ። ይሄ ቅንድም ማስተካከል ምናምን መቀንደብ አግዛት ነበረ። ከዛ እያልኩ ደግሞ ወደ ባዛሩ ወደ ሌላ ስራዎች መግባት ጀመርኩ። ስራ አልንቅም፣ ሁሉንም ስራ ነው የምሰራው። ሜካፑን ተምረሽ ነው? ራሴን እንደዚህ እንደምሰራው ያኔ ማንም እንደዚህ ሜካፕ ሰሪ የለም ነበር፣ ሰራ ነበር። አሳደግሽው? ተውሽ? አላሳደግኩትኝም፣ እንደዚሁ ተወኩትኝ። ኢንሻአላህ አይቀርም ወደፊት ፍላጎቱ በደንብ ስላለኝ። ያው እንግዲህ ወደ ኋላ መለስ ብለን ደግሞ ስለ ካፌው ስለነበረ ቆይታሽ እናውራ። ካፌ ላይ ስትሰሪ ምን ነበር ቻሌንጂንግ? አሁን ሴት አስተናጋጆች ላይ ምን አይነት ቻሌንጅ አለ ካፌ ላይ ሲሰሩ? የራሴም ኖሮኝ ሰርቼም ስለማቅ ሰው መብቱ እዛ ጋ ያለው ነው የሚመስልሽ። ስላስተናገርሽው የፈለገውን ነገር አንቺን ይዞ መሄድ፣ ማድረግ የሚፈልገውን ነገር ሁሉ ማድረግ የሚችል ነው የሚመስለው። ሁሉም ከስተመር ሲሆን አለ በብዛት አለና ያ በጣም ቻሌንጅ ነበር። የኔ እንደሆነ ደግሞ እዛ ጋር ሲያውቁ ደግሞ ብዙ ወንዶች ይመጡ ያናግሩኝ። ያልሆነ ነገር ውሸት አለ አይደለ? ብዙ ቻሌንጅ ነበረው። እንደዚህ በቀላሉ አይደለም፣ ግን ስራው የተከበረ ነው፣ ምንም ጥያቄ የለውም። ሁሉም ዝቅ ብሎ የሚሰሩት ለመለወጥ ለማደግ ነው። እዛ ጋር የሚመጣውን ሰው ደግሞ እንዳመጣጡ ማስተናገድ አለብሽ። ያው ከስተመር ንጉስ ነው የሚባል አባባል አለ ሆቴል ላይ ስትማሪ፣ ስለ ሆቴል ትምህርቶች ኮርስ ስትወስጂ ነው። ያው በዛ መንገድ እየመለስኩኝ እኔ የሚያለፍኩበት እንደገና ካፌም ኖሮኝ ደግሞ አልፌበታለሁ። ሁለቱንም አይቼዋለሁ። ካፌውን የዘጋሁበት አንድ ምክንያቱ በጣም ብዙ ወንዶች ረበሹኝ። እየመጡ ይቀመጣሉ፣ አላግባብ ነገር ነው የሚያወሩት። ስራም ላይ እንደዛ ሆኜ አጋጥሞኛል። አጠገቤ ነበረ፣ ኦርደር እየተቀበልኩ ነው። የሆነ ነገር ጠየቀኝ፣ አልፈልግም አልኩትኝ። እኔ የሆነ ነገር መለሰልኝ። ማለት እኔ አንቺን መግዛት እችላለሁ አይነት ነገር። ያው ቃላቱ መጠቀም ስለማልፈልግ ነው። እና የሚጠጣውን ብርጭቆ አንስቼ ነው ላይ ደፍቼበት የወጣሁት። በቃ ብዙ አይነት ከስተመር አለና ይሄንን ቦታዬን የዘጋሁትኝ በዛ ምክንያት ነው። እንደገና ደግሞ ይሄ እንዴት ነው ብሩ ከዌተሮቹ ጋር ያለው ነገር በመሀል ስወጣ ለሌላ ጉዳይ ትንሽ
እየተዘረፍኩ ተቸገርኩና በቃ መጨናነቅ ደረጃ ስደርስ ተውኩት፣ ከስራው ወጣሁ። ትንሽ ለመስራትም አስቸገረ። ገና አካባቢው አዲስ ስለነበረ እኔ ቶሎ ከፈትኩኝና ትንሽ ትኩረት በዛና በቃ በዛ ምክንያት ተውኩት። ያው ሴትነት ራሱ ቻሌንጂንግ ነው። ሴትነት ራሱ ቻሌንጅ ነው በጣም። ብቻ መሆን ሴቱን ሁሉ ፈላጊሽ ይሆናል፣ ሁሉም አስቸጋሪ ይሆናል። የእውነት ፈልገው ነው አሁን ፈላጊነት ነው። አሁን ይሄና እንደዚህ አይነት ባህሪ በፈላጊነት ይገለጻል። ሁሉንም አትይማ፣ ማን በምን ታውቂያለሽ? አይቀመስም እኮ ሰውና ይደብርሻል። ደግሞ አንቺ ስራ ብለሽ ሄደሽ ሌላ ነገር ሲሆን ሲቀየር ይደብራል። ተውኩትኝ በቃ። እኔ ደግሞ አንድ ነገር ቶሎ መጨናነቅ አልፈልግም። የውሳኔ ሰው ነኝ፣ እተወዋለሁ። ማይሆን ነገር በቃ አይሆንም በቃ ማለት ረጅም ጊዜ አብሬ ከዛ ነገር ጋር መንገላታት፣ ራሴን መጉዳት አልፈልግም። ተውኩትኝ፣ ከስራው ወጣሁ። ዘጋሽ እቃዎችን ሸጥኩኝ ምናምን በቃ ሌላ ስራ ምን መስራት አለብኝ የሚለውን አሰብኩ። እንዳልኩሽ ሜካፑን ሰራ ነበረ፣ ተባራሪ ስራ ሰራለሁኝ። ከዛ ስልስልስል ያው ባዛር ገባሁኝ። ከሱ ጋርም ስለተዋወቅኩኝ። ባዛር በምን አጋጣሚ ገባሽ? ያው ከሱ ጋር ስለምተዋወቅ የሱን ስራ ኮንትሮል አደረኩለት፣ የባለቤቴን ስራ። ከሱ ጋር ከባዛሩ በፊት ነው እንዴ ተዋወቃችሁት? ያው ከባዛር በፊት ነው የምንተዋወቀው። በምን አጋጣሚ ተዋወቃችሁ? ባዛር ላይ ተዋወቅን። ከዛ ውጪ ላይ በተለያዩ ምክንያቶች በአጋጣሚ እንገናኛለን። ከዛ በቃ ባዛሩን ያይልኝ አለ። ከባዛሩ በኋላ በቃ እንዳለ ሙሉ ህይወታችን ወደ ሬስቶራንት ገባን ማለት ነው። እኔና እሱ ሬስቶራንት ከፈትን። ትንሽዬም ብትሆን ትንሽ ቤት። የት አካባቢ ከፈታችሁ ሬስቶራንት? ይድና ሞል ጋር። ይድና ሞል ሾርማ መሰለኝ። ሾርማ ቤት ከፈትን። በቃ አስተካክል ሰው ሾርማ ለማስለመድ። ምክንያቱም 14 ዓመት ኢትዮጵያ ውስጥ ሾርማ እያስለመደው ሾርማ ሲሰራ የነበረው ባዛር ላይ የሚያውቅ ሰው ያውቃል። ኢትዮጵያ ሾርማ ያስገባው የኔ ባለቤት ነው። የሾርማ ማሽን ሲሸጥ የነበረው የመጀመሪያ ሰዎች እኛ ነን። እና በቃ ሰውን በግድ ክሪስፒ የፍራይድ የሆነ ቺክኖች ልክ እንደ KFC እኛ በግድ ነበር ሰውን ያስለመድ ነው። እዛ ስራችን አሪፍ ሆነ። ወደ እዛው ቦታ ደግሞ ሙቭ አረግን፣ ሰፋ ያለ ቦታ አሪፍ ሆኖ እየሄድን እንዳለ ኮሮና መጣ። በቃ አሪፍ እየሄድን የነበርን ሰዎች ወርደን ታች ጸጣለን። ሶሪያ የነበረ እሱ ሼፍ ነበር ነው። ሶሪያም ምግብ ቤት ነበረው ወንድሙ። እሱ ደግሞ ኤሌክትሮኒክስ ቤት ነበረው። ግማሾቹ ደግሞ ፀጉር ቤት ነበራቸውና ይህንን ስራ ይወደዋል። ከወንድሙ ጋር አብሮ ሲሰራ ስለነበረ ወደዚህ ቀየር ነው። እሱ ዕቃ አጠራቅሞ ነበረ። እኔ ደግሞ ትንጥዬ ብር ይዤ ነበር። ትንሽ ብር ይዞ ነበር። አጋጭተን ብዙ ጊዜ ሲያልመው የነበረውን ነገር ምግብ ቤት ከፈትን። የነበረውን ነገር ሶሪያ ላይ እናውቃልና እንዴት ወደ ኢትዮጵያ መጣ? የመጨረሻ ልጅ ስለሆነ 13ኛ ልጅ ስለሆነ ከአንድ በላይ ወንድ ልጅ ካለሽ ውትድርና ግዴታ ይወሰዳሉ። እና ሁኔታዎች አላምር ሲሉ ከቁጥጥር ውጭ ሲወጡ ሊወስዱ ሲል በቃ እዚህ እየተመላለሰ ባዛር ሲሰራ ስለነበረ ሌላው ሀገር ሂድ ሲባል ነው እኔ የሆነ መንፈሴ ውስጥ የተረጋጋው ኢትዮጵያ ስለሆነ እዛው ሂጅ ይቀመጣለሁ ብሎ በቃ ወደዚህ ያደረገ ኑሮ። እኛ የፈርኒቸር ግብአቶች ውሃ ልክ ነን። ራማስ ትሬዲንግ በአስተማማኝ ሁኔታ የፈርኒቸር ግብአቶችን በማቅረብ እንታወቃለን። በዚህም ደንበኞቻችን ምስክር ናቸው። ለኤምዲኤፍ፣ ለጎልደን አልሙኒየም ፓኔል፣ ለWPC፣ ለሳፋሪያ ፍላጎቶ እኛን ይምረጡ። በተጨማሪ ላሚኔት፣ MDF፣ የመጅሊስ ፍሬም፣ ቺፕውድ እና ሌሎች የፈርኒቸር ማምረቻ ዕቃዎች እኛ ጋር በሽ ናቸው። በ0912 47 60 04 ያገኙናል። ራማስ ትሬዲንግ ለፈርኒቸር ግብአት ፍላጎቶ። ቀድሞውኑ ኢትዮጵያ ላይ ኢንቨስት እያደረገ እየሰራ ነበር ማለት ነው። በኢንቨስትመንት እየሰራ ነበር። ኢንቨስትመንትም አውጥቶ እየሰራ ነበር። ነገሮች አለመቻች ሲሉት ዘግቶት ነው እንጂ ብር ይዞ መጥቶ በደንብ አስገብቶ እየሰራ ነበር። ግን ያ ፌል ሲያደርግ ደግሞ ወደ ሬስቶራንቱ ሆነ። ምክንያቱም ሶሻል ሚዲያ ላይ ብዙ ጊዜ ስትተቺ ባልና ስደተኛ ይሉሻል። ሁላችንም እኮ ለምድር ስደተኛ ነን። ምክንያቱም ከኛ በፊት ነው ምድር እንትን ያለችው። እኛም ሌላ ሀገር ብንሄድ ስደተኛ እንባላለን። ግን አሁን ሶሪያዎች የመጡበት የራሳቸው የሆነ አገባብ አለ ኢትዮጵያ ላይ እና የአድናን ግን ይለያል። ገብቶሻል? አሁን ምን ሆነ መሰለሽ፣ አድናን ከመጣ በኋላ ሌሎችም እኮ አሉ ፋብሪካ ያላቸው የፕላስቲክ ማምረቻ፣ የጫማ ማምረቻ፣ ቸኮሌት ማምረቻ ስንት ባለሀብት አለ መሰለሽ ሶሪያ ውስጥ። ያው ስለማይታወቁ የኔን ኑሮ የምኖረው እኔ ስደተኛ ሆነ ምን ሆነ ሰው ነው ያልፍልሻል። ሁሌ ደሃ እንደሆንሽ አትኖሪም። ከሰራሽ ደግሞ ታገኛለሽ። የዛሬ ህይወትሽን መቀየር ትችያለሽ። ስለዚህ ስደተኛም ሆነ አልሆነ ለእኔ ሰው ነው፣ እኔም ሰው ነኝ። ተገናኝተናል። አላህ አገናኝቶናል።
ግን አመጣጡ ይለያል። አመጣጡ ይለያል። ምንም ጥያቄ ስራ ላይ ነበር። ያው ሰው አታክ ሊያደርግሽ ሲፈልግ ስደተኛ ተብሎ ይጻፍልኛል፣ ቪዲዮ ይሰራልኛል ምናምን ግን ኢትስ ኦኬ። ምናቸው ነካሻቸው? ለምንድን ነው አታክ እየተደረግሽ ያለሽ? ሁለተኛ ሚስት ስላልኩኝ። ምክንያቱም በኮንፊደንስ እኔ ሁለተኛ ሚስት ብዬ ወጣሁኝ። ይሄን ያህል ሰውን ይነካል፣ ያናድዳል፣ ቪዲዮ ያሰራል ብዬ አንድ ቀን ማስቤ አላውቅም። ግን ሁለተኛ ሚስት ነኝ ኮራ ብዬ በመናገሬ ሙሱ አንገት እንድደፋ ነው መሰለኝ የፈለጉት። ያው እኔን አታክ ለማድረግ ነው። እንግዲህ በሐላል አግብተሽ ሸሪያው ፈቅዶልሽ ዲኑ ፈቅዶልሽ ካገባሽ እኔ ምኑ ጋር ስህተት እንዳለ አላውቅም፣ አልገባኝም። ስለዚህ ኦልሬዲ ያንን ፐርሰናሊቲ ሳይሆን ያንቺን ሁለተኛ ሚስትነት ስለተቃወሙ ይመስለኛል ይቃወሙት። እሱንም እኔንም ይቃወሙኝ። እኔ ማንንም ኖሮ አልኖርም፣ ማንም የኔን ኖሮ አይኖርልኝም። የራሴ ህይወት አለኝ። አንቺ እንደሚያሳስብሽ ብዙ ነገር እኔም አላማ የሚያሳስቡኝ ብዙ ነገሮች አሉ። ከኔ ትምህርት መውሰድ የሚችሉ ካሉ ወይ በእኔ መንገድ የሚሄዱ ሁለተኛ ሚስት ሆነው ብዙ ግራ የገባቸው መንገዱ የጠፋባቸው መቋቋም ያልቻሉ የመጀመሪያ ሚስቶችም ቢሆን መቀበል ያቃታቸው ቤታቸውን የሚደበላለቁ ስላሉ ያንን ነገር እንዲያረጋጉ ይሄ ነገር ኖርማል እንደሆነ ዲኑ እንደሚፈቅድ ማለት አንዳንዴ ስትናደጅ የምትወስኙ ነገር አታውቂም። መኖር ይቻላል። ፍቅር ካለ መኖር ይቻላል። ነገሮችን ረጋ አድርገሽ ቀለል አድርገሽ ካሰብሽው ይኖራል። ደግሞ 1000 ዓመት አንኖርም። ሁሌ ተጣልተን ሁሌ የሆነ ነገር አድርገን ምናምን አይሆንም። ህይወት እንደዛ አይቀጥልም። በህይወትም ታጨዋለሽ። አሁን ለምሳሌ እኔ በእኔና በሷ መሀል ሰጣ ገባ ቢኖር ሰውዬው ባላችንን ብንረብሸው ባለቤቴ ቢሞት የመጀመሪያ ተጎጂ እኔ፣ ከዛ የመጀመሪያ ተጎጂ ደግሞ ልጆቹ ነው የሚሆኑት። ስለዚህ እሱ የእሱ መኖር የኛ ሰላም መስጠት ለሱ መኖር አሪፍ ነገር ነው። ለውጥም ታይበታለሽ። አንድ ስቴፕ ትራመጃለሽ፣ በህይወት ውስጥ ለውጥ ይኖራል። ካለበዛ ግን ጭቅጭቅ የበዛበት ህይወት፣ ሁሌ ንትርክ አስበሻል። 3 ጭንቅላት አንድ ቤት ውስጥ ማራመድ፣ 3 ጭንቅላት ይዘሽ የሆነ መስመር ማጓዝ በጣም ይከብዳል፣ ለራስሽም ይከብዳል። እና ያን ነገር አረጋግተው እንዲያዩት ትክክለኛ ነገር እንደሆነ ሸሪያው ክልከላ እንደሌለው ይህ ራሱ አሁን ሸሪያዊ ክልከላ ራሱ ኦኬ አሁን በእስልምና ክልክል ነው ምንድነው በሌላ እምነት ክልክል ነው ብለን ብናስብ ሁለተኛ ሚስት ማግባት አሁን ወንዶችን መገደብ ይቻላል ወይ? መግዲ አይቻልም። አሁን ከስንት አንድ ምናምን እንጂ አሁን ወንዶች እንደው ተገደቡ አንድ ሚስት ላይ ጸንተው የመኖር እንትናቸውን መገደብ ይቻላል? አሁን ሳይንስ እንደዛ ይላል? አይቻልም። እንደውም ዓለም ላይ ሴት በስቷል፣ ወንድ አንሷል። ሌላ ሀገር ብትሄጂ ዜና እኮ የምትሰሚው ነገር ነው። እጅሽ ላይ ነው ሶሻል ሚዲያ ያለው። በጣም ሴቶች እንደተቸገሩ ትዳር ማግኘት እንዳልቻሉ ነው። ለዛ ነው እስልምና ይሄን ነገር ቀድሞ የሚያውቀው ቀድሞ የተናገረው ቀድሞ ያስቀመጠው ይሄንን ህግጋት። ስለዚህ አንድ ባል ማግባት ቢፈልግ የመጀመሪያው ነገር ብዙ ነገር እያንዳንዳችን ህይወት ውስጥ የሆነ የጎደለን ነገር አለ ብዬ አስባለሁ። ካመመኝ ታማሚ ከሆንኩኝ መውለድ ባልችል ገባሽ ባልና ሚስት መሀል ደግሞ የሆነ የሚያገናኝ ነገር አለ። እሱ ነገር ሰላማዊ ካልሆነ መውለድ አለ 40 ቀን አለ ስንት ነገር አለ እኮ። ያን ነገር ወንዶች ካጡ ሰላም ካጡ ልጅ ካጡ ሴክሹዋል ካጡ ጤንነት ከሌለ ምንም ጥያቄ የለውም። የተሻለ ህይወት ይፈልጋሉ፣ ሌላ እንዲኖራቸው ይፈልጋሉ። ግን ያላግባብም ደግሞ አይደለም እስልምና ግቡ ያሉት። ምክንያት ሊኖርሽ ይገባል። ምክንያቱም ሳይኖርሽ ብር ብቻ ስላለሽና ማግባት እችላለሁ ካልሽ ደግሞ ሁሉንም እኩል አድርገሽ ማስተዳደር አለብሽ፣ ማየት አለብሽ። ማንም መበደል ማንም ደግሞ መደሰት ብቻ የለበትም። እኔ በዛ አምናለሁ። አሁን በዚህ ልክ እያወራናት ያለ ነው መቅዲ ከዚህ በፊት በሌላ እምነት ላይ ስትኖር የነበረች ሴት ናት እና በዚህ ልክ አሁን እስልምና ውስጥ ገብቶ እንደዚህ አይነት ተግባራትን በፍጥነት ተቀብሎ አዳፕት አድርጎ ከራስ ጋር መኖር እንዴት ነው መቅዲ የሚቻለው? እንዴት ወደ እስልምና ገባሽ? አንደኛ እስልምና ወደፊት የሚመጣውን ነገር እያንዳንዱ ነገር ቁጭ አድርጎልሻል እኮ ምክንያት ስላለው ነው። 4 የፈቀደው እያንዳንዱን ህግጋቶች ለምን መጾም እንዳለብን፣ ለምን ተሰትረን መቀመጥ እንዳለብን፣ ለምን ሴት ልጅ ሂጃብ ማድረግ እንዳለባት። እኔ እኮ አሁን ባንዴ አይደለም ይሄን ሂጃብ የጠመጠምኩት ገባሽ? ወደ እስልምና እስከምገባ አንብቤ ተወዛግቤ እምነት ሳይኖረኝ ያደርኳቸው ሌሊቶች አሉ፣ ያሳለፍኳቸው ቀኖች አሉ። ይሄም አይደለም ከዚህ ክርስቲያኑም አይደለም ከሙስሊም አይደለም ብዬ ዝም ያልኩበትን ጊዜ አለ፣ ያለቀስኩበት ጊዜ አለ። እውነትን ፍለጋ አይኔ እንቅልፍ ፈልጎ በጣም በቃ ስፈልግ ሳነብ በዩቲዩብ ስገባ በመጽሐፍ የቀረኝ ነገር የለምና ፈልጌ ነው ያገኘሁት። አንደኛ እንደ ሰው አቀባበል ይለያያል። በቀናነት ረጋ ብለሽ ቀስ ብለሽ ማነጻጸር ትችያለሽ እንጂ እንደዚህ በደፈናው አድናንን ስላገባሽ ብዙ እንደዛ ነው የሚመስለው። ስቲል አሁን ድረስ ያ ለሱ ብለሽ ነው። አድናን እኮ እኔን ጀነት አያስገባኝም እሱን ስላገባውኝ አይደለም።
እኔ ለስሞት አልተጫነሽም እስልምና እንድትቀበይ ጠይቀሽ ሶላት ራሱ እንዴት እንደሚሰገድ አላሳየኝም አላህ በሚያውቀው ኦኬ ሶላት እንዴት እንደሚሰገድ እኔ ነኝ መጽሐፉን ገዝቼ ዩቲዩብ ከፍቼ አንጥፌ ትሬሊንግ አድርጌ መስገድ ራሱ የቻልኩት መጠይቃቸው ጥያቄዎች ግር ያሉኝ ነገር ካለ ያብራራልኛል በተረፈ አዳምጣለሁ አነባለሁ በተረፈ ባንዲ አይደለም እቺን መቅደስ የገነባውኝ ስቴፕ አለው ግን ቀናነት እኔ በምናምን አለው አንድ ሰው ቀና መሆን አለበት የሆነ ነገር አጣመሽ ምረዳ ሲሆን የተጻፈልሽ እንድናነብ ነው አይደል? ማንም ሰው ሊያስረዳኝ አይገባም። የተጻፈውን ካገኘሁኝ ይሄ እምነት ከዚህ እምነት ምንድነው ብዬ አነጻጽሬ ነው የገባሁት እንጂ አንድ ቀን እንኳን አድርጎ በማግባትሽ ውስጥ አይደለም እስልምናን የተቀበልኩት። እስልምናን የተቀበልኩትኝ አንደኛ ኖር ያለው እንዳልኩሽ አረብ ሀገር ኖር ያለው የሚያካሂዱትን እያንዳንዱን እንቅስቃሴ አይቻለሁ። መስገዳቸው በጣም አድርጎ ነው የሚያስደስተኝ። የቤተሰብና የልጅ ቁርኝታቸው በጣም የተለየ ነው። ስቲል አሁን ድረስ ልጃቸው ነው የምትሆኚው እንደ ልጃቸው ትንሽ ሆነሽ እንደምታድጊ ልጃቸው ነው ላንቺ ሰፖርቲቭ የሚሆኑት። አድገሽም በቃ ልብስ ይገዙልሻል አድገሽም እኮ ብር ቢያንስሽ ብትወርጂ ብትከስሪ አሉልሽ ቤተሰቦች ሁሉ ነገር በቃ የሚደራውን አግብተሽ ወተሽ ራሱ ወደ እንግድነት ራሱ ወደ ቤታቸው ስትመጪ ትልቅ እንግዳ በሚመጣ ልክ ነው አቀባበል የሚደረግልሽ። ምርቃታቸው በቃ እኔ አላቅም እኔ እስካሁን አላየሁኝም። አረብ ልጁን ሲራገም አይቼ አላቅም። አላህ በሚያውቀው ሊኖር ይችላል። በቃ አላህ ይረትብ ለክ ያምህል ወይ አላህ ይርዘቅ አላህ ያዊክ በቃ እንደዚህ ነው በቃ እንዳለ ምርቃታቸውና ያ ነገር እኔን ስቦኛል። እኔ ሳላውቅ እኔ ስቦኛል። እንደነገርኩሽ ነው እዛው ሁሉም ቤት መስጊድ አለ እያንዳንዱ ቤት ዱባይ ላይና አዛን ሲያረጉን ያብሬ አዛን አረግ ነበር። ማንም አስገድዶኝ አይደለም ማለት መስማት በጣም ያስደስተኝ ነበር ብለሽ ነበር። በቃ አብሬ አላህ አክብር ነበር። ምን እንደሆነ ትርጉሙ ተፍሲሉን እንኳን አላውቅም ግን አብሬ እንትን ነበር። ይሄ ባህላቸው ሁሉ ነገራቸው ደስ ይለኛል። እና ቀስ እያልኩ አንብቤ 6 ወር ፈጅቶብኛል። ዝም ብዬ አይደለም በሂጃብ ወጥቼ ያወለኩበት ጊዜ ያለ የሰውን እንትርሲ አዲስ ነገር አይደለም ይሆንብሽ የጨነቀኝ ጊዜ ነበር። በቃ የሆነ ነገር ውስጥሽ እስከሚገባ ቀስ እያልሽ ነው ትምህርት የምንማረው 1 2 3 4 እያልና ከዛ እያልኩኝ ነው ራሴን እያገነባው የመጣሁት። ሰልማለሁ ብለሽ በምን አጋጣሚ ወሰንሽ? በቃ ሰርፕራይዝ ነው ያደረኩትኝ እኔ ለባለቤቴ ድንገት ነው የሆነበት። ካፌ ላይ እንብላ ምናምን ብሎ ሻይን ጠጣ ብሎ ወተናል። እጄን ጨብጠኝ አልኩትኝ አላሁን ሸሃዳ ሲዘኝ አልኩት። አይዋ ወላሂ እንደዛ ነው ያደረኩትኝ። ከዛ የምርሽን ነው አለኝ። አዎ ሸሃዳ ሲዘኝ አሁን ከዛ ምን ያርግሽ ወይ ኡዱ አርገሽ ትመጪ በቃ ሚለው ነገር ነው የጠፋበት። በቃ ሸሃዳ ሲዘኝ አላህ ሁሉን ነገር ያውቃል። ምንም ነገር የሚቀረው ነገር የለም። የልብሽን ያውቃል። አንቺ አሁን የልቤን የውስጤን አታውቂም። ማውራው ነው ሸሃዳ ያስኩኝ። ሂጃብ አንድ ሂጃብ አስተውሳለሁ ቦሌ ሚካኤል ሄደን ፒንክ ናት እንደውም ሰርቀውኝ ተናድጃለሁ። እሷን ገዛ አረኩኝ ወጣሁኝ። በቃ ግማሹ እንደዚህ ይላል ግማሹ በቃ ሌላ ተአምር ነው የሆነብኝ። ምንድነው ያረኩትኝ ጭንቅላቴ ላይ እንደዚህ የሚያስጨው እስከምል ድረስ ግማሹ አላመነም። በቃ ስልኬን ቀየርኩኝ ምናምን ትንሽ ጊዜ ደግሞ ለራሴ ሰጠው። ከዛ በቃ ራሴን በደንብ ጠንካራ አድርጌ ይሄ የኔ ህይወት ነው ማንም ሳይመለከተው ማልኩኝ። ቤተሰብ ሁሉ ተናወጠ። ቀላል አይደለም ማለት እኔ በነበርኩበት ሰዓት እንደዚህ ሶሻል ሚዲያው ክፍት አይደለም ያግዝሽ የለም። አሁን እኮ ለስለም ካልሽ የሚያስተምርሽ እያንዳንዱ ነገር እኮ ጥንቅቅ አድርጎ የሚያስረዳሽ ሰው አለ። ያኔ ግን የለም። ያው ህይወት ቀጥል እያልኩኝ በቃ ግማሽ ሂጃብ ነበረ ቀስ እያልኩ ያው ማሻአላ እዚህ ጋር ደርሳለሁ። ማሻአላ መጀመሪያ ጊዜ ከሰለምሽ በኋላ ያደርሽውን ሌሊት ታስታውሻለሽ? የመጀመሪያ ነውጥ ታውቂያለሽ? ነውጥ ነው ያየሁት። ውስጥሽ ይናወጣል። የሆነ ደስ የሚል ነገር እኮ አለው ደስ ብሎኛል። ከዛ በኋላ ግን ውስጥሽ በቃ የሚጨንቅሽ ለመተንፈስ ራሱ የሚያቅትሽ ነገር በጣም ውስጥ ተናውጧል። ስሰግድ ደግሞ ሰላም ይሰማኛል። አላሁ አክበር ብዬ ሁሉ ነገር ጸጥ ይላል። በተረፈ ይሄ የሰውም አለ ስልኩም አለ ቤተሰብም አለ ነውጥ ነው። በቃ ሁሉም እኮ የራሱን አስተያየት ነው የሚሰጥሽ። ትክክል ነሽ አይደለሽም እኮ አይደለም አስተያየት ነው ሁሉም የሚሰጥሽና ከባድ ነው። ቀላል ጊዜ አላሳለፍኩም። የመጀመሪያ ሌሊታችሁ እንዴት ነበር? የመጀመሪያ ሌሊታችሁ እንዴት ነበር? በቃ ጓደኞቹ ነበሩና ሲያዩኝ አስታውሳለሁ። የመጀመሪያ አምሮኝ ችግር ነበር የሄድኩትኝ ሂጃብ አድርጌና እዛ የሚሰራው ሼፍ የባለቤቴ ጓደኛ ነውና ማንም ሰው አላመነም። በቃ በጣም ነው የተደመሙት። ሁሉም መብሩቅ ማሻአላ በቃ ማሻአላ በቃ ተኛልከሽ እና ደስ ይል ነበር። ስወጣ ደግሞ ሌላው ሰው ደግሞ የዛ ተቃራኒ አልቅሶ የሚቀበልሽ አለ። በቃ በጣም ብዙ ነገር በጣም እና በቃ ምንም አይገባል። በጣም ከባድ ነው። ከባድ ጊዜ ነው ያሳለፍኩት። ጦታ ሰጠሽ? ምን አደረገልሽ? ሂጃብ ተገዛልኝ፣ ስልክ ተገዛልኝ፣
ፓወር ባንክ አልቀራቸውም። በቃ ምንድነው የሚያስፈልግሽ? ሁሉ ምንድነው የሚፈልግሽ? አድናን ምን አደረገልሽ? በቃ አንቺ አለኝ እንዳንቺ የታደለ ሰው የለም። በፊት የሰራሽው ኃጢአቶችሽ እንዳለ ተደምስሰው አሁን ዜሮ ነሽ። አስቢ አሁን እኔ አንቺ ከኔ ተስፈለሽ አላለኝ። ምክንያቱም የኔ ኃጢአት እየተከማቸ ነው የመጣው። አንቺ ግን አሁን ከኃጢአት ንጹህ ነሽ። ከዚህ በኋላ የምትሰሪውን ነገር ነው የሚመዘገብልሽ እና በጣም በቃ መብሩክ። ብዙም እንትኑን መግለጽ አይችልም እንደኔ አይደለም ስሜቱን፣ ግን በጣም በጣም ነው ደስ ያለው። በጣም መቅዴ በአድናን ውስጥ እስልምናን አግኝቻለሁ ብለሽ ታስቢያለሽ? አዎ በጣም አድናን ሲባል ያሳዝነኛል በጣም በብዙ ነገር ማለት ችሎኛል። በጣም ቀውጢ ሰው ነበርኩ። ቀውጢ ስልሽ ጋጠ ወጥነት ሲሆን በጣም እንትን ያልኩ ሰው፣ ፈታ ብዬ ግን በቃ ዓለም ድብልቅልቅ ያለችብኝ ሰው ነበርኩ። ሁሉ ነገር የተደበላለቀብኝ፣ ምኑን ይዤ ምኑን እንደሚጨብጠው አላቅም፣ ምን እንደሚያስፈልገኝ አላቅም። ውስጥ ሰኪና የለም ነበረ። የተረጋጋ ሰው ታውቂያለሽ። ቤት በቃ ከሀገር መውጣት ፈልግ ነበር። እሱን ራሱ አግብቼው መተው ፈልግ ነበር። ፍታኝ ብዬው አውቃለሁኝ። 2 ለምኜዋለሁ ፍታኝ ብዬ እና እርጋታን፣ ሰብርን። ሰብር እኮ ጥግ አለው ይመስለኛል። የሆነ አንድ ሰው ሰብር ይኖረዋል እስከሆነ ድረስ፣ እሱ ግን የሰብሩ ጥግ የለውም፣ ማብቂያ የለውም። እና በጣም ብዙ ነገር ቀይሮኛል አድናን ከምልሽ በላይ ታግሶኛል። የመጀመሪያው ነገር ታግሶኛል። ይቅርታ አላለቅስም ብዬ ነበር ዛሬ አስረጋሽኝ። እንዴት ነው ከአንቺ የበለጠ ሰው ሁሌም የምለው እንዴት ነው ትዳር ላይ ከኔ የተሻለ ሰው ባስተሳሰብም በእያንዳንዱ ነገር ተሽሎ ብዙ ነገር ህይወት ኤክስፒሪየንስ ያለው ያሳለፈ ሰው ቢሆን አሪፍ ነው። እኔ እንደዛ ነው የምለው። ማንም ሰው እናግባ ሲሉ ያ ሰው ከእናንተ የተሻለ ነው ወይ ባስተሳሰብ፣ ግዴታ ብር አይደለም። እኔና አድናን ብር አይደለም ያገናኘን። አንድ ቀንም ከሀገሬ ዜጋ ውጭ አገባለሁ ብዬ አስቤ አላውቅም። ግን አላህ ከትቦልን አላገናኘን። ሁለተኛ ሚስትም ሆናለሁ ብዬ አስቤ አላውቅም። ግን በቃ እሱ የራሱ ውሳኔ ነው፣ እኔም የራሴን ውሳኔ ወሰንኩኝ። ማንንም እጎዳለሁ ማንንም እጠቅማለሁ ብዬ አይደለም፣ የኔ ህይወት ስለሆነ ብቻ ነውና በጣም ብዙ ነገር አስተምሮኛል። እንዴት ማለፍ እንዳለብሽ፣ አብሶ የችግርሽ ቀናቶች እንዴት ማለፍ እንዳለብሽ። ምክንያቱም የታክሲ አተን በእግራችን የሄድንበት ጊዜ ያለን እነሱ ምን እያደረጋችሁ ነው ስንመራ፣ ኧረ ኤክሰርሳይዝ እናርግ ብለን ወክ እናርግ ምናምን ብለን ያለችንን 10 ብር ቤቱ ሰራተኛ ስለነበር ለእሷ እንጀራ መግዣ አስቀምጠን ግማሹን መንገድ በእግራችን። ብዙ ሰው ግን ሁለተኛ ሚስት ስለሆንሽ እንደዚህ አይነት ቻሌንጂንግ ያለብሽ አይመስለውም። ያው ሰው ለብሶ ሲወጣ እኮ ይሄ ልብሳችን በጣም ብዙ ነገር እኮ ነው ሚስት። ሁላችንም ያለ ልብስ ብንታይ ብዙ ነገር አይባችን ይወጣል። እና አረብ ሲባል ወይም የሌላ ሀገር ዜጋ ካገባሽ ብር ነው በቃ የመጀመሪያው ነገር፣ ሰው ብር ነው እንጂ የሚታየው እውነት እነዛ ሰዎች ተፈላልገው ፍቅር ይዟቸው ተግባብተው ነው ወይ የሚል የለም። እና ሁሉም ሰው ታርጌት የሚያደርገው ብርን ነው። እኔ እና እሱ ስንገናኝ ተመሳሳይ ሰዎች ነን። አብረን ነው ሬስቶራንቱንም ክፉንም ደጉንም ሁለቱንም ቤት ስናስተዳድር የነበር፣ ስንተጋገዝ። ስራ ቦታው እኔ ነኝ ብዙ ጊዜ ያለሁት። ምንም ነገር ቢመጣ እኔ ሁሌ ከሱ ፊት ነኝ ያለሁት። እና ያው ተጋግዘን ነው እዚህ ጋር የደረስነው። ምናልባት ዛሬ ላይ በጣም ቦታ እንደሚሰጥሽ ስታወሪ ሰምቻለሁኝ እና ይሄን ቻሌንጅ አብረሹ ስለተጋራሹ፣ ስላዳመጥሽው፣ ስላሳለፍሽ ይሆናል ይሄ ቦታ የተሰጠሽ? አዎ አንደኛ ነፃነት ማለት የትም ሀገር እኮ የሆነ ጦርነትም ሲኖር ምንም ሲኖር ሰው ለነፃነቱ ሲል መስዋዕት ይከፍላል። ነፃነቱን እሰጠዋለሁ። ነፃነቱን ስልሽ ልቅ እያረኩት አይደለም። በአግባቡ ያንድን ወንድ ልጅ ጭቅጭቅ አይፈልግም፣ ንዝንዝ አይፈልግም። ከሚስቱ የሚፈልገው ነገር ይኖራል፣ እንድትተውለት እንዲቀር የሚፈልገው። የመጀመሪያው እኔ ስንጋባ ስልክሽ እሳት ውስጥ ነው የከተተው፣ ይህን ሲም መያዝ የለብሽም። ኦኬ ጓደኞቼ እኔ ምን ያደርጉልኛል ገባሽ? እሱን አሁን እኔ የትዳር አጋር መተው ያለብኝን ነገር ትቻለሁኝ። ቀስ ቀስ እያልኩ ባንዴ አይደለም፣ ባንዴ የምተዋቸው ነው ባንዴ ትቻለሁኝ። በተረፈ ሰላሙን እሰጠዋለሁ። በስራ በደንብ አድርጌ ነው ማገዘው። ባለኝ ነገር ሁሉ የኔ ብቻ ነው የምለው ነገር የለም፣ አግዘዋለሁ። ማንም እንዲያስቀይመው ያላግባብ እንዲጎዳው አልፈልግም። ማንም ሰው ካጠፋ ጥፋቱንም እነግረዋለሁ በዛው ልክ። አንተ ጥፋተኛ ነህ፣ ይሄ ማድረግ የለብህም። በተረፈ ለኔ ጥሩ ሆኖልኛል። በቃ አድናን ለኔ ጥሩ ሆኖልኛል። እንግዲህ ሁሉን ነገር እኛ ነን የምናውቀው፣ እኔ እና እሱ ነን የምናውቀው። እንዴት አድርገን እንደምንኖር፣ ያ ብር እንዴት እንደሚመጣ፣ እንዴት አድርገን ከቨር አድርገን ለሁለቱ ቤት እንደሚደረስ እያንዳንዱ የምናውቀው እኛ ነን። ስለዚህ በሁሉም ነገር ላይ የኔ ቤት ብቻ ይደረግ፣ ያኛው ቤት አይመለከተኝም፣ የፈለጉትን ይሁን አልልም። መካፈል ያለበት ነገር እኮ መካፈል አለበት። ፍትሃዊ መሆን አለብሽ ምድር ላይ ስትኖሪ።
ያ ይመስለኛል እሱ ከኔ ጋር ያለው ነገር በደንብ እንዲጠብቅ ያደርገው። ያው ስራም ስለሚያገናኝ እንጂ አላውቅም። እኛ የፈርኒቸር ግብአቶች ውሃ ልክ ነን። ራማስ ትሬዲንግ በአስተማማኝ ሁኔታ የፈርኒቸር ግብአቶችን በማቅረብ እንታወቃለን። በዚህም ደንበኞቻችን ምስክር ናቸው። ለኤምዲኤፍ፣ ለጎልደን አልሙኒየም ፓኔል፣ ለWPC፣ ለሳፋሪያ ፍላጎቶ እኛን ይምረጡ። በተጨማሪ ላሚኔት፣ ኤምዲኤፍ፣ የመጅሊስ ፍሬም፣ ቺፑድ እና ሌሎች የፈርኒቸር ማምረቻ ዕቃዎች እኛ ጋር በሽ ናቸው። በ0912476004 ያገኙናል። ራማስ ትሬዲንግ ለፈርኒቸር ግብአት ፍላጎቶ። ያው በብዙ ቪዲዮ ላይ ቲክቶኮች ላይ ደስተኛ መስሎ የሚቀርቡ ሰዎች ይኖራሉ። አንቺ ግን ሪያሊቲው ደስተኛ ነኝ፣ በጣም ደስተኛ ነኝ፣ ባሌን ኤክስፕሪን የማደርግበት መንገድ የለኝም፣ ያንሰዋል ቃላት እያልሽ ነው። በዚህ ያክል እየኖራችሁ በዚህ ልክ ያንቺን የኑሮ ዘይቤ መውቀሳቸው ከምን አንፃር ነው? አንደኛ እኛ ሀገር ችግሩ ምንድነው? አንድን ቪዲዮ እስከመጨረሻውና ሀሳቡን ግልጽ አድርጎ ሰው አይረዳም። የሆነች ፖይንት ብቻ ነው ከዛ ውስጥ የሚስበው። ሁለተኛ እኔ የማወራው ለሙስሊሙ ህብረተሰብ እንጂ ለሌላው እምነት ተከታይ አይደለም። እኔ እምነቴ ሙስሊም ነው። ስለዚህ የማወራው ነገር ከዚህ ጋር የተያያዘ ስለ ዲን ነው የሚሆነው ማለት ነው። ከኔ የበለጠ ደግሞ የሚያብራሩ በሸሪያው የታወቁ ኡስታዞች አሉ። ገባሽ? ግን ምን ሆነ መሰልሽ እኔን እየተቃወሙኝ ሳይሆን በሚሰሩት ቪዲዮዎች ኮመንቶች የምታይ ከሆነ ዲኑን ነው እየተቃወሙ ያሉት። ምክንያቱም እኔ አይደለሁም ሁለተኛ ሚስት አግቡ ብዬ የፈቀድኩት፣ ዲኑ ነው የሚፈቅደው። ዲኑም ሲፈቅድ መስፈርት አለው፣ እንዴት አድርጎ ማስተዳደር እንዳለበት፣ ድንጋጌው እንዴት እንደሆነ። ገባሽ? አሁን ባለቤቴ እኔን ያገባበት ምክንያት ይኖረዋል። ሲያገባ ታዲያ ያችኛዋን ትቶ ያችኛዋን ጎርቶ አስቀይሞ በድሎ አይደለም፣ እኩል አስተዳድሮ የሚደረገውን ነገር ያቅሙን። ምክንያቱም ይሄ ኃላፊነት ነው። ለወንድ ልጅ ሰው እንደቀላል ይረዳዋል እንጂ ስለ ሴቷ ብቻ ያስባል እንጂ ለወንድ ልጅም በጣም ከባድ ነው። በነገራችን ላይ ሁለት ቤት እንኳን የራስሽ ቢኖርሽ ምግብ አለ፣ ልጅ አለ፣ አስተሳሰብ አለ። እኔ አድጋ ያለው አስተሳሰብ እሷ ጋር ደግሞ ላይኖር ይችላል። ገባሽ? ያንን ማራመድ ራሱ በጣም ትልቅ ሀቅ ማወጣት ያስፈልገዋል። ሰብር ያለውን ሰው ነው ማግባት የሚችለው። ቀላል አይደለም። 4 አይደለም 1 ሴት ማስተዳደር በዚህ ሰዓት ከባድ ነው። ከኢኮኖሚውም ካስተሳሰቡም ከሁሉም ነገር እና ይቃወሙ። ማንም ሰው መቃወም መብት አለው። ሲቃወም ግን በስነ ስርዓቱ እንጂ እኔ ለሆነ ነገር ፈልጌ እዛ ትዳር ውስጥ እንደገባው ወይም እስልምና ውስጥ እንደገባው የሰው ህይወት እንዳበላሸው ተደርጎ የሚሰራው ነገር ትክክል አይደለም። መቃወም ካለባት ኡስታዞችን መጠየቅ ነው፣ በአግባቡ ደግሞ መጠየቅ ነው ብዬ ነው የማስበው። በተረፈ እኔ መቅደስ እና አርናን አላህ ነው ያገናኘን። አላህ ነው የሚያውቀው መጨረሻችን ምን አይነት እንደሆነ። እንደ ማንኛውም ኢትዮጵያዊ ኑሮ እንደሚፈትነው እየወደቅን እየተነሳን እያገኘን እያጣን እንኖራለን። እኔ ደግሞ ሳይሆን ችግሩ አሁን እኔ ጋር አይደለም። እንዴት ነው ብዬ ልንገርሽ? አስተዳዳሪው እሱ ነው። ተጎዳው ተቸገርኩኝም ካልኩኝ የሚጠየቀው ባለቤቴ ነው እንጂ ከኔ በፊት የነበረችው ወይም ከኔ በኋላ የመጣችው አይደለችው። ስለዚህ የመጀመሪያም ከተጎዳች ከተቸገረች ባሏን ነው መጠየቅ የምትችለው። ከዛ ደግሞ ሸሪያው አለላት። ገባሽ? አማራጭ አለሽ። እዛ አካባቢ ተጎዳው የሚል ሰው ካለ እኔ አይደለም መጠየቅ ያለበት። እኔ የራሴ ኑሮ እኖራለሁ። እሱ ከሚያደርግልኝ ተጨማሪ ደግሞ ለራሴ ስራ ፈጥሬያለሁ። በቲክቶክ ብር አገኛለሁ። ለራሴ የምፈልጋቸውን አላማዎች አራምዳለሁ። ስለዚህ መቅደስ የሆነ ነገር ለየት ሆና ከተገኘች እሱ ብቻ ነው የሚረዳት የሚባል ነገር አይሆንም። እኔ ደግሞ የራሴ ገቢ ምንጭ አለኝ። እንደውም እኔ እያገዝኩት ነው። እሱም ብሏል ባለፍታ እየተጋገዝን ነው የምንኖረው። ስለዚህ ዘጋ የመጀመሪያ ሚስት መጎዳት የለበትም፣ ሁለተኛ መጎዳት የለበትም፣ ሶስተኛም አራተኛም ካለችም እንደዛ። እኔ የራሴን ህይወት እኖራለሁ። ልጆች አሉኝ፣ አስተዳድራለሁኝ። በጣም ትልቅ ኃላፊነት አለብኝ እኔ በግሌ በራሴ። በተረፈ እኔና ባሌ መላኮች አይደለም። እኔ ላጠፋ እችላለሁ፣ እሱም ሊያጠፋ ይችላል። እዛ ጋር ማሳየው ምናልባት ህይወቴ ለአንዳንድ ሰው ላይዋጥለት ይችላል። ሁሉንም ማስደሰት ደግሞ አልችልም አይደለ? ሁሉንም ደግሞ ማስከፋት አልችልም። እኔ የሚወደኝ ይከተለኛል፣ ማይወደኝ ደግሞ እኔን አንፎሎ ማድረግ ይችላል። በተረፈ እኔና ባሌ ሁሌ ደስታ ሆነን ሁሌ ፍቅር ሆነን አንኖርም። ይሄ ውሸት ነው። እንደዚህ ሶሻል ሚዲያ ላይ ከታየ በጣም ውሸት ነው። ምንደባበርበት ጊዜ ያለ፣ ድምፁ መስማት የሚያስጠላኝ ጊዜ ሊኖር ይችላል። እንዲያናግረኝ
ያኮረፍኩበት ያስቀየመኝ ነገር እኔም እንደዛው ሊኖር ይችላል። ግን ያልፋሉ። እነዚህ ጊዜያዊ ነገሮች ናቸው። ማሳለፍ ከቻልሽ ታሳልፊያለሽ፣ ማሳለፍ ካልቻልሽ ደግሞ ቤትሽን ታፈርሺዋለሽ። እኔ አሁን ላፍርሰው ብል ይሄንን ትዳር ላፍርሰው ብል ማአት ምክንያቶች አሉኝ። እንደው ሰበብ ልፈልግ ካልኩኝ ወላሂ የምንጣላበት ግን መተላለፍ፣ መቻቻል፣ መተጋገዝ የሚባለው ነገር ፍቅር ብቻ አይገነባም ቤት። እኔ የተረዳሁትኝ ያን ነው። ከትዳር ህይወት ውስጥ ፍቅር ብቻ ምንም አይሰራ፣ ገንዘብ ብቻ ምንም አይሰራ። ፍቅርም ያስፈልጋል፣ ገንዘብም ያስፈልጋል፣ መቻቻልም መተላለፍም ያስፈልጋል። በተረፈ ህይወትሽ ውስጥ ለተፈጠረ ነገር ለማይቀየር ነገር እኔ አሁን ሶስተኛ ብትመጣ ምክንያቴን እጠይቃለሁ። ለምንድን ነው የተገባብኝ? ይከፋኛል እኮ አሁን ብዙ ሰው እኔን የሚያስበኝ አይከፋ። ለምንድን ነው የማይከፋኝ? እኔ ሰው ነኝ እኮ ይከፋኛል። ግን ሶስተኛ የመጣበት ምክንያት ምንድን ነው? ብር ስላለህ ነው? አቅሙ ስላለ እስከ 4 ስለተፈቀደልህ? ወይስ ልጅ በቂ አልሰጠሁም? ወይስ ፍቅር በቂ አልሰጠሁም? ወይስ ያጎደልኩትኝ ሌላ በእኔ እናንተ መሀል የሚቀር ነገር አለ ወይ ብዬ እጠይቃለሁ። ምክንያቴን ስህተቴን ማወቅ እፈልጋለሁ። አይ እንደዚህ ነው ካለ መከራከር አልችልም። ከተስማማው አርፌ ልጆቼን እያሳደግኩ እኖራለሁ። ካልተስማማው ደግሞ መውጣት እችላለሁ። ውሳኔው እጅሽ ላይ ነው ያለው። ሁለቱም ሐላል ነው። ውሳኔው እጅሽ ላይ ነው ያለው። ግን እኔ ህይወቴን አላፈርስም፣ አላሽሽም። አሁን ሌላ ሶስተኛ ብትመጣ እኔ ህይወቴን አላፈርስም። እንደውም ከልጆቼ ጋር ማሳልፈው በቂ ጊዜ ያገኛል። እንምረጥ ብንልና እንጂ እኔ ማንንም እንምረጥ ብንልና አንዴ ነው ባብሽር እየመረጥን አይደለም። ግን ይመረጥ ምን ችግር አለ? ሐላል ነው አባል እንምረጥ ሚስት እንበልና እስቲ ክራይቴሪያዎች ለአድናን አንቺ ምረጪለት። ነዝናዛ ያለውነች እየደወለች በጣም እሱ የሚጠላው ነገር በቃ የት ነው ምን እያደረክ ነው ምን እየተፈጠረ ነው የት እየደረስ በቃ በጣም የሚደውልለት ሰው አይወድም። እኔ ያንን ጸባዩን አውቃለሁ። ስራ የምትችል መሆን አለባት ማለት ሴት ልጅ እንደ ሴት ትንሽ ጠንቀቅ ብላ ቤቷንም ማለት ጊዜ ብር ቢኖርሽ ሰራተኛ ቢኖርሽ ቤትሽን ጎብኘት ሰራ ጎንበስ ቀና ለባልሽም ራሷ እንዴት ነው ቅልጥፍ ያለች ራሷን መጠበቅ እና ቀጭን ሴት ይወዳል። ቀጠን ያለች ሴት ሆነሽ ቀላ ያለች ወይስ አይ በአሁኑ ቸኮሌት ከለር ነው ፈልግልኝ። ቀላቀ እንዳያገኝ ይመስላል መስፈርቱ እንዳይገኝ ነው ይመስላል። ከፍ አደረግሽው አቀጠንሻት አረዘምሻት ትንሽ ከፍ አለ። ያው እኛ እኮ የሴት ጸባይ አለ ምን አለ መስልሽ የሴት ጸባይ ምንም ጥያቄ ነው። ያንቺ ባል ላንቺ ብቻ ቢሆን ምንም ጥያቄ የለም። አሁን እንኳን የኔ ብቻ ቢሆን እንዴት እንደምደሰት አጠይቂ። ምንም ጥያቄ የለም። የትኛውም ሴት የምትመኘው ነው። ግን የወንድ አፈጣጠር የተለየ እንደሆነ ስለሚያውቅ ነው አላህ ይሄንን የደነገገው። እኔ በዛም ነው ማምነው። የወንድ ልጅ ፍላጎት አያበቃም። ሴት ልጅ ስታረግዝ ባይኖረው ራሱ አርፎ እየተቀመጠ ነው። ወንዶች አርፎ አይቀመጥም። ይሄ ምንም ጥያቄ ነው። ትወልዳለች፣ ታረግዛለች፣ ትታመማለች፣ ሆርሞንሽ ይቀየራል። እንደ ሙስሊም ራሱ መቅዲ ሐላል ከሚሆን ደብቆ ቢያደርግ ይሻለኛል ወደሚባል ነገር የተደረሰ ሁሉ ይመስለኛል። ሐቂቀን ዝሙትን የተሻለ ማድረግ ያለ ይመስለኛል። እኔ እንደ አቋም እንዲገባብኝ እኔ አልፈልግም። ምንም ጥርጥር ሸክ የለውም። ግን ደግሞ እንደ እስልምና ትክክለኛ ውሳኔ ነው 4 መግባት እንዳለባቸው ሎጂካሊም ብናነብም ምንም ብንል ስለሚገባን እንደ እስልምና ልክ ነው። አልተችም፣ ሁለተኛ ሚስትንም አልተችም። 4ኛም አንድ ነበረች ሪያድ ላይ የምትኖር ወዳጃችንና 4 አግብቷል ባሏ። 2ቱን እሷ ናት ሄዳረችው መርጣ ማሻአላ። 2ቱን ራሷ ናት ሄዳረችውና አንዷ ስታኮርፍ 4ቱም ያኮርፋሉ አሉ። እኔን አስቀይሞኝ ነው የወጣው ያምጻሉ 4ቱም። ከዛ እሷን አስቆጥተው ነው የወጣው ምናምን ይሉና ኮስተርተር ይሉበታል ሲመጣ። በዚህ ማለት ባለመግባባት አንዷ ወጣች። ትደውልልኛለች ራህሚ አንድ እህታችን ተቀነሳብናለች። ማሻአላ ወላሂ ማሻአላ። እንደዚህ ነው ሁሉ ባይገኝም ወላሂ ተቀነሳብናለችና እንደው ለአላህ ብለሽ ጥሩ ምትግባባ ከኛ ጋር ምናምን አንድ እህት ጨምሩልንና የሚገርምሽ እሷ እዛ ሆና አዲስ አበባ ላይ የሁሉንም ልጆች ሰብስባ የምታሳድገው አንዷ ናት። ስለዚህ ነው ቅንነት ያስፈልጋል። ቀናነት ያልኩሽ ለዛ ነው። አንደኛ አንዳንድ ሴት ምን ይመስለዋል አሁን የሁለተኛ ስለሆንኩ አይደለም ሌላ ቢያገባ እኔ ጋር ያለው ነገር ይቀንሳል። አላህ እኮ የራሱን ርዝቅ ይዞ ይመጣል። ልጅም ስትወልጂ እንደዛ አሁን ለምሳሌ እኔ ሁለተኛ ልጄን ስወልድ የራሱን በጣም የሚገርም ትልቅ ነገር ነው ይዞ የመጣው ኖሮን አይደለም። ግን በቃ አላህ ርዝቅን ያከፋፍላል።
ሰላም ደግሞ ባለበት ቦታ አላህ ይመላለሳል፣ አላህ ያግዝሻል፣ ብዙ ነገር ነው የሚያደርግልሽ። ሁሌ ግን ሰላም የሌለበት ቦታ አስብሽዋል፣ አንቺም ጤነኛ አትሆኝም። ያን ሰው ሁላችንም ተጎጂዎች ነው የምንሆነው፣ ምንም ጥያቄ የለውም። ሁለተኛ አሁን ብታስቢው ራሱ እንደዚህ እኮ አንዳንዴ ከዲን ራሱ ብትወጪም ሳትወጪም ወተሽም ብታስቢው ከሴቱ ብዛት እኮ የተነሳ ያው ወንዱ መቼም ችግራቸው ወንዶቹ ምንድነው ድንግሏን እንቡጥ አበባዋን ልጅ እግሯን ነው እንጂ የሚመርጡት ተፋተው ልጅ እያሳደጉ ያሉ እየተፋቱችን ሴቶችን ቢያገቡ አጅርም አለው ለነሱ። ገባሽ? ምንም ጥያቄ የለውም። ልጅም የቲም አይሆንም። ልጅም የቲም አይሆንም፣ አጅርም አለው፣ ምንም ጥያቄ የለውም። እሱም ቢያገቡ ተነገና ሴት ስንት እኮ ያላገባል። አሁን እኛ ያገባን ስለምናይ ነው ሶሻል ሚዲያ ላይ 5-6 ሰርግ ቀውጤ ተደርጎ ሲደገስ በቃ ሁሉም ያገባ ሁሉም ትዳር ያገኘ ስንት ያላገኛለና ሎጂኩንም እንደዚህ ስታየው እንደውም አንድ ወንድ 4 ሴት ማግባት ያለበት ይመስለኛል ያለ ትዳር ሴቶቹ እንዳይኖሩ። ምክንያቱም የወንድ እንትን ያነሰ ነው። አሁን ይገባ እያልኩ አይደል እንደ ሀገርም እኮ እንደው የኢትዮጵያ ስላልተሰራ ነው እንጂ የሌላ ሀገር ብታይ እኮ በቃ የሚያገባ የለም የሚወልድ የለም። ያው የኛ ሀገር ስላልተሰራ ያው የእምነትም ጉዳይ አለ። ገባሽ? እዚህ ሀገር ድብልቅልቅ ያለ ነገር ስለሆነ ዲቴል እንደዚህ የተሰራ የለም እንጂ እንደሚሰማው ከሆነ በጣም ብዙ ሴቶች ያላገባዋሉ። ስለዚህ ምን ችግር አለው በሐላል ቢገባ? ማለት ለምንኛ ኢትዮጵያኖች የተወሻሸቀ የተደበቀ ነገር ያስደስተናል? ማለት ብዙ ሴት አይቻለሁ እኔ ሳላቅ የፈለገውን ቢያደርግ ይሻላል። ቢያገባም ቢወልድም ቢዘሙትም እንደዚህ አይነት አስተሳሰብ ግን ከዛ በኋላ የሚመጣውስ ነገር ህይወት ያልፋል እኮ ያም ሰውዬ ያልፋል። ሲሞት እኮ ለውርስ ይሰበሰባል፣ ለቅሶ ላይ ይሰበሰባል። ገባሽ? ለቅሶ እንኳን በሰላም አያልፍም፣ ድብልቅልቁ ነው የሚወጣውና የሆነ ትክክለኛው መንገድ ብንመርጥ። እኔ ደግሞ ስናገር ሙስሊሙን ህብረተሰብ የሚመለከት እንጂ የሌላን እምነት የሚመለከት አይደለም። አንዳንድ የሚጻፍልኝን ኮመንት ስለማይ ነው። እየተቹሽ ያሉት ግን ሙስሊሞች ናቸው። ሙስሊሞች በሚያሳዝን ሁኔታ ሙስሊሞች ይተቹኛል። እንግዲህ ከኔ ጋር አይደለም ችግራቸው፣ እነሱ ማወቅ ያለባቸው ከአላህ ጋር ነው። አላህ የፈቀደበት ምክንያት አለ። እምነታቸውን እየተቹ ለሌላ ሰው ክፍት ነገር እየተው ሌላ ሰው ገብቶ የፈለገውን ነገር እንዲናገር እንዲያጠቃን መንገድ እየከፈቱ ነው። በተረፈ እኔ ሁሉም ሰው እንዲረዳ የሚፈልገው እንደ ሴትነት አንድ ሴት አንድ ባል ብቻ ቢኖራት ምንም ጥያቄ ባሏ ከሷ ውጪ ባያገባ እኔም ደስ ይለኛል። ሁላችንም ያስደስተናል ሴቶች የተባለን። ግን አላህ ደግሞ ስለሚያውቅ ነው ይሄን ነገር ያደረገው። በምክንያት ሆነ ያለ ምክንያት ይሄ ነገር ህይወታቸው ውስጥ አፕን ቢያደርግ ስለ ቤተሰብ ስለ መንደር ስለ ሌላ ሰው አይደለም መጨነቅ ያለባቸው፣ ስለ ትዳራቸው አብረው ስንት ነገር አሳልፈው የመጡት የራሳቸው ህይወት ስለሆነ ውሳኔያቸውን እያንዳንዱ እርምጃቸውን ረጋ ብለው ሰከን ብለው እንዲያስቡ ትፈልጋለሁ። በአንዴ ቤታቸውን እንዲያፈርሱት አልፈልግም። አሁን እኔ ሁለተኛ ሆኜ ባፈርስ ማነው ተጠቃሚ? አልፈልግም ብዬ በወጣ ልጆቼን ይዤ እወጣለሁ። ስብስብ ብሎለት ይቀመጣል አይደለ? እሷ ብቻ ይሆናል። ከዛ ደግሞ ሌላ ማግባት ሊያስብ ይችላል እኮ ደግሞ የወንድ ልጅ አያርፍም እኮ። እሷም እንደዛ በቃኝ ብላ ትታ ብትወጣ መቅዲ ተሳካል። ይሄ ሪያሊቲ ነው። በቃ የኔ ብቻ ሆነ በቃ እዛ አይሄድም ምናምን በቃ እንደዚህ ነው። ግን እኔ አንደኛ ህይወቴን እንዲቀጥል ያደረገ ነገር የኔ ትዳር ልፍረስ ቢል ማለት ምክንያቶች አሉ። ጫፍ ደርሶም የተመለሰበት ጊዜ ከኔ ጋር ወጣ አይደለ? እኔ ጋር ጨረስ። መቅዲ ጋር ሲመጣ ይሄ የመቅዲ ቤት ነው፣ የመቅዲ ኢንቫይሮንመንት ነው እና እንበላለን፣ እንጠጣለን፣ ለልጆቹ መደረግ ያለበትን ነገር ያደርጋል። እዛ ሲሄድ ቁጭ ብዬ አላስብም። እንዴት ሄደ? አቀባበሏ እንዴት ነው? ምን ለብሳለት? ምን ሰርታለት ይሆን? ተሳስመው ይሆን? እንዴት አድርጋ አቅፋ ተቀብለው? አላስብም። ከኔ ከወጣ በኋላ እኔ ሌላ ዓለም ውስጥ አንደኛ ጊዜም የለኝም። እንደምታየው ቲክቶክ ላይ እየሰራው ነው። ቢዚም ስትሆኚ አንዳንዴ ከእንደዚህ አይነት ነገሮች ትርቂያለሽ። ስራ ከሌለሽና እንደገና ደግሞ የቤቱንም ስራ ትተሹ ድብርት ውስጥ ስትረስ ውስጥ ገብተሽ ቁጭ ብለሽ አንድ ነገር ካሰብሽው ጭራሽ ጣን ይጨመርበታል። ጭራሽ በጂ ነው የሚልሽ። ስለዚህ የመጀመሪያው ነገር በተቻላቸው መጠን ራሳቸውን ቢዚ የሚያደርጋቸው ነገር ስራ ካላቸው ሰየው፣ ከሌላቸው ደግሞ ቤት ውስጥ መፍጠር። ማትገስሪ አንሶላ አይቀርሽ ምንም አይቀረኝም። እኔ በቃ ሳጸዳ ነው የምውለው። በእውነት አንዳንዴ ራሴን ራሱ ታዘባለሁ። እስቲ ታይ እንደዚህ አይነት ነገር እላለሁ። ግን አንድ ነገር ውስጥሽ ውስጥ ከገባ ማስቆም አትችይም እና አዳዲስ ነገር መፍጠር ቤቴ ያስጨንቀኛል። ቤቴ እንዲያምር ፈልጋለሁኝ። ዛሬ የተኛውበት አልጋ አመታት ከሆነም እንድቀይረው አስባለሁ። እንዴት አድርጌ ደግሞ ለራሴ ብር ማውጣት እንዳለብኝ እሱን ስጠኝ ከምለውና ከኪሴ ሳወጣ በጣም ልዩነት አለው። ምንም ጥያቄ የለውም። የራስሽ ገቢ ምንጭ ሲኖርሽ እኔ እንጃ ይለያል፣ ወላሂ ይለያል። በራስሽም ደግሞ ቤት ውስጥ የሆነ ነገር ስታደርጊ ያስደስታልና እኔ እንዲረዱ የሚፈልገው እኔ የመጀመሪያ ሚስቶችን እየተቃወምኩ አይደለም። ግን ህይወታችሁ ውስጥ አንድ ነገር ቢፈጠር አንደኛ በዲናችሁ የተፈቀደውን ነገር መቃወም የለባችሁ። ምክንያቱም ከአላህ ጋር እየተጣሉ ነው።
ሁለተኛ ለተፈጠረው ነገር ደግሞ ረጋ ብሎ ማሰብ ምናልባት ያ ነገር ህይወት ቆሙ ተመልሶ ወደ እነሱ ጋር ሊመለስ ይችላል ገባሽ ያ ህይወት ላይ ቀጥል ይችላል ቢቀጥልም ደግሞ አሚን ብሎ ያለው ነገር እንዳይጓደል ፍትሃዊ ሆኖ ህይወታቸውን መኖር ያለባቸው ያንን ነው መከራው ተራፈኔ ሁሌ ወንዶችን እየደገፍኩ አይደለም ብዙ ወንዶችን እየደገፍሽ ነው እንደውም ድጋፍ ሰለ ወንዶች ለምንድን ነው ግን ላንቺ ዘብ ያልኩት ያላቀ ለነሱ ያስፈልገኛል ለምን መሰለሽ መግዲ አሁን እስካሁን ድረስ ስናወራ እንደቆየ ነው ማለት ነው ይሄ ሸሪዓዊ ድንጋጌ ነው ሸሪዓዊ ድንጋጌ ነው የአላህ ውሳኔዎች ናቸው የአላህ ውሳኔዎች አይሻሩ የሆነ ሰው የፈለገ ሰዓት ላይ ሁለተኛ ሚስት ሆኖ መኖር የራሱ መብት ነው አይ ሁለተኛ ሚስት መጥቶብኛል ይሄን ህይወት አልፈልገውም ብሎ ከዛ ህይወት መውጣት የራሱ መብት ነው ስንተች ግለሰብን አይደለም እየተቸን ያለ ነው እስላማዊ ድንጋጌ ነው ሸሪዓ ነው ከዛ በኋላ ደግሞ ይመስለኛል የመቅደስ የህይወት ዘይቤዋ ነው ቲክቶክ እንጂ እሷን አታክ ለማድረግ የተመጣ ነገር ብዙ እንደዚህ ያኛል እሷን ለማቃጠል ነው ምሰሪው ይሄን ነገር የምታረጊው ነው አንደኛ የስራዬ ምናልባት ፍራሽ ቢመጣልኝ ማስታወቂያ ያልጋ ፕሮሞሽን ልሰራ እችላለሁ እንገባሻ ስሙን ልጠሪ ትችላለሽ ካልጋ በቃ እኔና ባለቤቴ ተኝተን ተነሳን ሳንተኛ መቼም አናድርም አይደል እንዴ እንተኛለን አንድ እሱ ሁለት እኔ እሷን ለማቃጠል አታክ ለማድረግ ምክንያቱም እኔ የሚሄድበት የራሴ መንገድ አለኝ እሷ የምትሄድበት የራሷ መንገድ አላት ማንንም ተበሻሽቆ ህይወት ውስጥ የሚኖር የለም አንደኛ ቅናት በጣም በበዛ ቁጥር ወደ ሰይጣናዊ ቅናትነት ስለሚቀየር መጥፊያሽ ነው የሚሆነው እኔ ማንንም ማስቀናት አልፈልግም የራሴን ህይወት እኖራለሁ ህይወቴን ሼር አደርጋለሁ የሚጠቀመው ያልፈለገ ደግሞ መጥሪው አይደለም ለራሴ መግዲን ሳያት እንድደሰትበት ፈልጋለሁ ለኔ ደግሞ ያለውትኝ እኔ ራሴ ነኝ መጀመሪያ ኮርስ እሷ የመጀመሪያ ሚስቱ ናት የራሷ ቦታ የራሷ ህይወት አላት የገነባችሁ ከኔ በፊት የገነባችሁ ህይወት አላት በፈለገችው ደግሞ መኖር ትችላለች ባሏ ዲሞክራቲ ነው እንደ አረቦች አይደለም እንደ አረብ አይነት ጥብቅ አስተሳሰብ የለውም መስራት ከፈለገች ስሪ ብሎ የሚፈቅድላት ናት ለኔ እንደምሰራው እንደ ልቤ እንደምወጣው እንደምገባው ስለዚህ ራስሽን የምትለውጪው ራስሽ ነሽ ራስሽን የምትገየው ራስሽ ነሽ በተረፈ አላህ እንዲያግዝሽ ደግሞ አንቺ ደግሞ መጣር መስራት አዳዲስ ነገር ማየት መፈለግ አለብሽ ሁሌ ቁጭ ብለሽ አንድ ቦታ ላይ መገኘት የለብሽ እኔ በዛ አምናለሁ በተረፈ ማንንም አታካል አርኩም የባልንም ህይወት አልበጠበጥኩም የራሴን ህይወት ነው የምኖረው ዝቅም ብዬ ልገኝ ይችላል ነገር ከፍም ብዬ ልገኝ ይችላል ይሄ ያላ ፍቃድ ነው እኔ በዛ ነው ማምነው እንግዲህ አላህ ከረዘቀን ከዚህ የበለጠ ልጆች ሊኖርኝ ይችላሉ ቤት ሊኖርኝ ይችላል መኪና አይ በዚህ ነው የምትኖሪኝ ካሉኝ ደግሞ አላህ እንዳለልኝ አሜን ብዬ አልহামዱሊላህ ብዬ እኖራለሁ እኔ ዘንድ አስተሳሰብ እኔ ግን ሳይሽ አድናንን ቁጭ አድርጌ ሁለት ምንድነው ሶስተኛ ሚስት ማግባት እቅድ አለ ኮይ ብለው 4 ነጥብ ብሎ አንቺ ላይ የዘጋ ይመስለኛል ይኸውልሽ እኔ በምን አምናለሁ መሰለሽ ከመጀመሪያ አቶ የመጣውን ነገር ካወኩኝ ያ ነገር እንዲደገም አላረግም ቤት ውስጥ ለምን አቶ ከሆነ የመጣው ነው የሚልሽ ካላጣ እኔ በራሴ እሄዳለሁ ግን አቶ የመጣውን ነገር እኔ ጋር እንዲያገኝ አልፈልግም ግን እኔ በየትኛው መንገድ ስላለኝ ስለሌለኝ ሳይሆን ባል የሚፈልገውን ነገር ማሟላት አለብን ብዙ ነገሮች አሉ አሁን ማታወራቸው ነገሮች ገባሽ እኛ ሴቶች ደግሞ ምን ሰንፍባቸው ነገርና ሴት ልጅ ደግሞ ለባሏ ብቻ ሳይሆን ለራሷ ቆንጆ ሆና መገኘት አለባት ዝርክርክ ብላ በቃ ስትዝረከረኪ ወይ ግን ባልሽ የሚመጣበት ሰዓት ላይ የሆነ ትንሽ እንኳን ንጹህ ሸተሽ ቆንጆ ሆነሽ ቅልጥፍ ብለሽ ራቱን ምንሆነ ማቀራርበሽ ምን ትፈልጋለህ ምን ልስራ ካልሽው ራስሽ ከጠበቅሽ ያ ሰው ራሱ ወደ አንቺ እየተሳበ እስቲ ቆንጆ ነገር አይስብሽም ቆንጆ ነገር እኮ ይስባል ስለዚህ ወደ አንቺ እየተሳበ ይመጣል እኔ በዛ አምናለሁ እና የሚያጨቃጭቁኝ ነገሮች እሸሻቸዋለሁ ወርቃቸዋለሁ ምንም ጥያቄ ነገር የለው እተዋቸዋለሁ በቃ ያ ነው አሁን እንድንቀጥል ያደረገን እንጂ ካልኩሽ ምክንያት አጥቼ አይደለም ለመጣላት አሁን አንቺ ሽታሽን ጥሩ አድርገሽ ምናምን ተጠበቅሽ እሱ ከውጭ እንደመጣ በላበቱ ይመጣል እንደ አንቺ ጋር እሱ የሚያደርገው ስቴፕ የለም አላ ይኖራል ሴት ልጅ ብቻ አይደለችም ወንድ ልጅም ራሱን ንጽህና የግል ንጽህናው መጠበቅ አለበት ቆንጆ መሆን አለበት ማናችንም እጁን ታጥቦ መታጠብ ካለበት ሻወር ሲጀመር ይሄ የአረቦች አኗኗር ዘይቤ ሽቶ ተቀብተው ነው ሲተኙ ራሱ የሚተኙት አይደለም ታዩ ለሌላ ነገርና ራሱንም ቆንጆ ማድረግ አለበት መንከባከብ አለበት ራሱን እንኳን ጣል ቢያደርግ አስተዋውሷል ይሄን ነገር እኮ አላረክም ይሄን ነገር አስተካከል ጺም አድጓል ጸጉሬ ይቆረጥ ምናምን ጸጉሬ ደርቋል ቅባት ልቀባው ተነገና ብዙም ያፍራል ከባሉ ጋር የሚያሳፍር ነገር የለም አንቺ ባልና ሚስት ማለት አንድ አካል ሆንሽ ማለት ነው ስለዚህ መታጠብም ካለብሽ ሻወር ቤት አብረሽ ገብተሽ እጥብ አድርገሽ አጥቦሽ ምን ችግር አለ ባልሽ ነው አይደለ ብዙ ነገርሽን እኮ የምትተያዩ ከባልሽ ጋር ነው
ቤተሰብሽ የሚያውቀውን ሰውነት ባልሽ ያውቀዋል። የሱን ቤተሰብ እንደዚህ የሚያውቀው ሚስቱ ታውቀዋለች። ስለዚህ ይሄ ጊዜ ማሳለፍ በደንብ ቁርኝቱ እንትን እንዲል። በተረፈ አላስፈላጊ ውፍረት ከመጣ ከበፊቱ ፊዚካልሽ በብዙ ነገር የምትወርጅ ከሆነ በአቅምሽ ያን ነገር መቀነስ ማስተካከል ለራስ ለጤና መቆጥ አሁን ወፍራ ያለው ብዬ ነው የማስበው ከመውለድ ጋር የተያያዘ። ስለዚህ አስባለሁ ምን አይነት ሽንቅጥና ላይ ምን ሊጨመር ኧረ ይጨመራል ገና ሶስተኛ እንዳትመጣ። ስለዚህ ራስን ማስተካከል አለብሽ። በቃ ሁሌ አይሆንም ግን ብቻ በተቻለሽ መጠን ራስሽን ቆንጆ አድርገሽ አስተካክለሽ ወይኔ የከሌ ሚስት እኮ እንዴት ራሷን እንደምትጠብቅ ምሳሌ መሆን አለብሽ ከቤትሽም ጀምሮ። ለትዳር ያለሽን ቦታ ሳየው ብዙ ጊዜ በቤተሰብ መሀል ጥሩ አባትና እናት መሀል ጥሩ ትዳር መሀል ያለፉ ልጆች ያላቸው አይነት ሳይኮሎጂ አይበሻለሁኝ እና እንዴት ነው? በማንበብ ነው? በምንድን ነው እንደዚህ አይነት ነገሮችን? እሱ ነው ይህንን ላይ የሰራብኝ ባለቤቴ። ምክንያቱም እሱ ያደገበትም ቤተሰብ እንደኔ አይደለም፣ የተለየ ነው። ስለዚህ እኔ የሆነ ሰዓት ላይ አልፈልግም ስል ነገሮች ሲደራረቡ ግጭት ሲኖር ምናምን ኖ ብሎ ብዙ ጊዜ ሲይዘኝ የነበረው እጄን ሲይዘኝ እሱ ነበረ። ገባሽ? እኔ ከአንዴም ሁለቴ ይሄ ትዳር መቆም አለበት ብዬ ነበር። ምክንያቱም ነገሮች በጣም እንዴት ነው አንዳንዴ ተደራርበው ሲመጡ ቀለል ታሪጊና ወደኋላ ትዝ ሲልሽ ለካ እናትሽና አባትሽም ተለያይተዋል ታቃየዋለሽ። ገባሽ? እንደሱ ሳይኮሎጂ አለው ማለት አሁን እናትና አባት መለያየታቸው አንቺ ላይ ዛሬ ብለያይ ሲምፕል ነው የሚል አይነት ጫና ይፈጥራል። ትክክል አይደለም ነው የሚልሽ። መለያየት የለም ቢሆንማ አልኩሽ እኮ ህይወታችን ውስጥ በጣም ብዙ ነገር ይፈጠር ነበር። በቃ ይዞናል፣ ሁለታችንን ይዞናል። ደግሞ ወንድ ኃላፊነት አለበት። ለሴት ብቻ አይደለም ከባድ። ወንድ ልጅ ራሱ ሴት በጨመርሽ ቁጥር በጣም ከባድ ነው የሚሆነው፣ ቀላል አይደለም። እና ሰው ያንንም ነገር እየተረዳ አይመስለኝም ለወንዶችም ከባድ እንደሆነ፣ በኢኮኖሚም በአስተሳሰብም በሁሉ ነገር ከባድ ነው። ለሁሉም እኩል ለመሆን ያስቸግራል። እኔ ያንን አይቻለሁ ከኔ ህይወት። እኛ የፈርኒቸር ግብአቶች ውሃ ልክ ነን። ራማስ ትሬዲንግ በአስተማማኝ ሁኔታ የፈርኒቸር ግብአቶችን በማቅረብ እንታወቃለን። በዚህም ደንበኞቻችን ምስክር ናቸው። ለኤምዲኤፍ፣ ለጎልደን አልሙኒየም ፓኔል፣ ለWPC፣ ለሳፋሪያ ፍላጎቶ እኛን ይምረጡ። በተጨማሪ ላሚኔት፣ MDF፣ የመጅሊስ ፍሬም፣ ቺፑድ እና ሌሎች የፈርኒቸር ማምረቻ እቃዎች እኛ ጋር በሽ ናቸው። በ0912476004 ያገኙናል። ራማስ ትሬዲንግ ለፈርኒቸር ግብአት ፍላጎቶ። እስልምና እኮ ፍትሃዊ ነው። ያው የተሰራበት ነገር ትክክል ስላልሆነ እንጂ በፊት ምንም ጥያቄ የለውም። እንደ ሴቶች ቢሆንማ እንፋታ በቃ ድሮ ሰው ሁሉ ዓለም ሁሉ ተፋቶ ነበር። ስንት የተፋተን ነበር። 10,000 ፍቺ ራሱ ቢኖር ጨርሻለሁ። ያው ፍቺ በወንድ እጅ ስለሆነ እኔ እንኳን ብዙ ማቃቸው ትዳሮች አሉ ከዚህ ነገር እየዳኑ ፍቺ ተፈልጎና ህይወት እንደዚህ ቀላል አይደለም። ትዳር ሰው እንደሚያስበው ቀላል አይደለም። ሊያገቡ የሚያስቡ ሰዎች ውጪ እንደምታየው አይደለም። ቤቱ ስትገቢ ደግሞ ሌላ ዓለም ነው፣ ሌላ ማታውቂው ዓለም እና ረጋ ብለሽ ስለምን ከተቀበልሽ ስንት ጊዜ ሆነሽ መቅዴ? ከተቀበልኩ ወደ እኔ ውስጤ ከገባ ነው የምልሽ። አሁን ውስጤ በጣም ከገባ 5 ዓመት ከዛ በላይ ሆኖኛል። ግን አሉ አይደለ የተናወጥኩባቸው ጊዜ፣ ከዛ ደግሞ አልፈልግም ብዬ ተውኩትኝ መሀል ላይ ሆንኩበት። ከዛ በኋላ ደግሞ ተመልሼ ደግሞ አሁንም ድጋሚ ያነባለው ግማሽ ድረስ ደርስና እኮ ነው ከዛ ስናወጥ ምተው። ግን እኔ ሳይታወቀኝ እኔ ራሴ ሙስሊም ሆኛለሁኝ እያልኩ አሁን በደንብ ብቻን ከ3 ዓመት ተኩል በላይ ይሆናል። በደንብ እንደዚህ ጥብቅ አድርጌ ይዤዋለሁ። ግን ማሻአላ እስልምናን የተረዳሽበት መንገድ ራሱ እየታዘብኩኝ ነበርና እስልምናን የተረዳሽበት መንገድ፣ ኤክስፕሌን የምታደርጊበት መንገድ፣ ከዛ አልፎ ተርፎ እስልምና ለባል በጣም ትልቅ ቦታ የሚሰጥ ዲን ነው እና በዚህ ልክ ገብተሽ ኑረሽ ደግሞ ማሳየትሽ ሐቂቀን ማለት ነው የእውነትም ስናወራ አሜዝ የሚሆን የሚበረታታ በጣም ልትደነቂ የሚገባሽ አይነት ሰው ነሽ። ተቀብለሽው አክሴፕት አድርገሽ አምነሽበት ከዛ በኋላ ደግሞ እየኖርሽው ነው እና በጣም 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 እኔ በበኩሌ በጣም ማደንቅሽ ሐቂቀን ማለት ነው። ምንድነው ይሄ ሁሉ ብርታት መግዴ? በጣም ቤትሽ አንድ ላይ የተደረገ ነው አሉኝ። በጣም
ፕሮግራሞችሽን በደንብ አድርገሽ ታውቂያለሽ፣ ባለሙያ ነሽ። ጠዋት ላይ ላይፍ ሱቢ ሊሰግድ የገባ ሰው ምግብ ስታበስይ ልጆችሽን ስትከባከቢ ይመለከትሻል። ዴይ ቱ ዴይ ነው ማለት የሆነ ሰዓት ላይ ብሎግ ተሰርቶ ምናምን የሚለቀቅ ነገር አይደለም። አብስለሽ የምታቀርቢው ከዚህ ሁሉ ስራዎች ጋር አብሮ በዚህ ያክል ፐርፌክሽን እንዴት ቢውልድ ይደረጋል? መቅዲ በጣም ችግር ስላለብን ነው። አሁን ገብቼ የሆነ ነገር ይዤ ቁጭ ካልኩኝ ዕቃ ቤቴን ሁሉ በሳምንት አንዴ ላላ ይችላለሁኝ። እና ምንድነው ይሄን ነገር እንዴት ነው የገነባሽው? ምን አይነት አስተሳሰብ አለኝ መሰለሽ? ስላለኝ ስለሌለኝ ሳይሆን ቤቱ ቀሪው ለኔ ነው፣ ሰራተኛ ስላለኝ ስለሌለኝ አይደለም። ሁለተኛ መቀመጥ ያስረጃል። እኔ በዛ አምናለሁ። ማርጀት ደግሞ አትፈልጊም? ማርጀት ደግሞ አልፈልግም። ይመጣል በጊዜው፣ ግን በተቻለኛ አቅም ሰውነትሽ ኤክሰርሳይዝ ማድረግ አለበት፣ መንቀሳቀስ አለበት። እኔ እንደዚህ ቆንጆ ሆኜ ዘንጬ ቆንጆ እየሸተትኩ ወጥቼ ቤቴ ደግሞ ሌላ ከሆነ ትክክል አይደለም። ገባሽ? እኔና ቤቴ መመሳሰል አለብን። በህይወት ደግሞ አንዴ ነው የምኖረው። ስለዚህ ላይኔ ቆንጆ ነገር እመኛለሁ። ቤቴ ንጹህ ሆኖ ልጆች ያምሮባቸው ባለኝ አቅም ነው ያልኩሽ። ግዴታ ለጊዜሪ መሆን የለበትም። ፓራፊል መቀባት ካለብኝ ፓራፊል ቀብቼ በላይፍ ቦይ አጥቤ ንጹህ እንዲሆኑ እፈልጋለሁ ልጆቼ። ግዴታ ሻወርጄ ላቪኖ ምናምን እያልኩ አልደረደረም። ይፈልጋል ማንም ሰው ምቾት የሚጣላ ሁሉም ሰው ይፈልጋል። ግን ችግሩ ብድግ ብሎ ወደ ስራ መግባት፣ ብድግ ብሎ ኮንቲኒስ አሁን ጠዋት ተነስቶ ያን ሰርቶ ከዛ ወጥቶ ከዛ ይሄን አይነት ላይፍ ይከብዳል። አሁን ላይፌ በጣም ቢዚ ነው ከጠዋት ጀምሮ። በፊት አንዳንዴም ቢሆን ብሬክ ይኖረኛል ምሳ ሰዓት ላይ ለመተኛት። ሁለተኛ ልጅ ስጨምር ደግሞ አሁን ጊዜ የለኝም። ቲክቶኩም አለ ይሄም አለ። ገባሽ? ለራሴም ስራ ፈጥሬ ያለውኝ ገቢ ምንጭ አለ። በቃ መስራትን የመሰለ ነገር የለም። ስንፍና ያዋጣ። ነብያችንም ስንፍናን አያበረታቱም አይደለ? ስሩ፣ የሙስሊም ቤት ንጹህ ነው፣ ንጹህ አድርጎ ታጠቡ ነው የሚለው አይደለ? ስለዚህ የቀረኝን ነገሮች ደግሞ ማስተካከል፣ የጎደሉኝን ነገሮች መሙላት እፈልጋለሁ። እኔ ማለት አንዳንድ ሰው እንዴት መሰለሽ የሚረዳኝ፣ አሁን የሞላውን ቤት ነው የሚያዩት። ከዛ በፊት ደግሞ ምን አይነት አልጋ ላይ ስተኛ እንደነበረ ላይ ገባሽ? ምን አይነት ፍራሽ ላይ ስተኛ። ይሄ ሁሉ የመጣው በጥረታችን ነው። ስለፋ ሳግዘው ስንሰራ ምን ስንል የሞላ ነገር ላይ አይደለም የገባሁት። በቃ ዜሮ የሆነ ነገር ላይ ነው አብረን ቢውልድ ያደረግነው እና ያ ያስደስተኛል። እንድጠነክር ነው የሚያደርጉኝ ልጆቼንም ሳያቸው። እነዛን የመሰሉ ቆነጃጅት ልጆች አሉኝ። እንግዲህ ቆንጆ ልጆች አሉ። ከዛ ጊዜውም ሳይሄድ ይመስለኛል አይደል? አሁን እድሜም ገፋ ሳይል መጦሪያሽን ማረፊያሽን መስራት ያለብን ጊዜ ላይ ትሰሪያለሽ። በወጣትነትሽ ጊዜ ነው መልፋት መሮጥ ያለበት እድሜ ይሄ እድሜ ይመስለኛል። እኔ የሚሆነው ስለምጋራሽ ማለት ነው። ልጆችሽ ማሻአላህ እያደጉ ነው። ከዛ ሁሉ ተስፋ መቁረጥ በኋላ አይሽ ሰብር ይሄን ነው የሚያሳይሽ። ሰብር ማድረግ፣ መታገስ፣ ተስፋ ለመቁረጥ ቶሎ እጅ ለመስጠት እንደዚህ አይነት ፍሬዎች ያሳይሻል። አላህ ይክሳል። እኔ በዛ ምኛለሁ። እኔ ሁለተኛ ልጄ ካረፈብኝ በኋላ ሰው እየደወለልኝ ይኸው ተካልሽ ይሉኛል። ልጅ በልጅ አይተካም፣ ምንም ጥያቄ። አላህ ግን ይክሳል። ትክክል። በቃ መካሻን ይሰጥሻል። ትክክል። ልክ ወልደሽ ስታቅፊ ምን ተሰማሽ? አትችይም አትወልጂም ተብዬ ነበር፣ በቅሎ ነሽ ተብዬ ነበር። እነዛ ያሉኝ በጣም የቅርብ ሰዎች ሁሉ ሲያፍሩ ነው ያዩት። ምክንያቱም ልጅ እንደዚህ ቀላል አይደለም። እኔ አይደለሁም የምሰራው፣ የሚሰጠውም የሚነሳውም አላህ ነውና ልጅ የተቸገረ ሰው ሳይ አውቀዋለሁ ያንን ስሜት ምን ያህል ከባድ እንደሆነ። በቃ ምንም አይደለም። ለዛም ነው አንዳንዴ እኔ ህይወትን በጣም ቀለል አድርጌ የምኖረው። ምክንያቱም በየትኛውም አጋጣሚ ልሞት እችላለሁኝ፣ ልጠፋ እችላለሁ። ስለዚህ ይሄ ሁሉ ውሳኔ አላህ ትክክል ስለሆነ ነው። እኔ ባልኩት ቢሆን ኖሮ ገባሽ የት ደርስ ነበር፣ ግን እጠፋ ነበር። አላህ ባለው መንገድ ግን እየሄድኩ ስለሆነ ይኸው አልሐምዱሊላህ አለውና ልጆቼም ሁሉ ነገር የሰጠኝ አላህ ነው፣ የሚወስደውም አላህ ነው። በዛ ተማምኜ ነው እኔ የተቀመጥኩት። እየበላንም እየጠጣንም ያለውን ሁሉ ነገር መክቱብ የሆነ ነገር ነው ስንፈጠር ጀምሮ። ስለዚህ ሰብር፣ ጊዜው ከባድ ነው ይገባኛል። ብዙ እናቶች ልጅ ያጧሉ ያወሩኛል። ልጅ ማሳደግ ያቃተዋል፣ የቲም ያሳድጋል። ግን በቃ ሰብር ያስፈልገዋል፣ ያልፋል። ለሁሉ መዳረስ አልችልም። ብዙ ሰው እርዳታ ይጠይቀኛል። አለመዳረስ እኔም ገባሽ፣ እኔም የራሴ ህይወት አለ፣ ያም ነገር ይረብሸኛል። ግን በቃ ሰብር፣ አላህ ነገ ምን እንዳዘጋጀን ስለማናቅ ትዕግስት ያስፈልገዋል ሁሉ ነገር። የመጀመሪያ ልጅሽን ካጣሽ በኋላ ሁለተኛ ልጅ ወለድሽ? እኔም ያው ገጥሞኝ ስለነበረ ነውና ለረጅም ሰዓት እንደዚህ አያት ነበር ልጄን እጄ ላይ እና እህቴ ፊት ለፊቴ ቁጭ ብላ አውዝ ቢላህ በይ ቀና በይ እንደዚህ አታፍጥጪባት ትለኝ ነበር። አልሳሳሽም? በጣም አልሳሳውኝ። ምክንያቱም ረሳለሁ ማለት አልረሳም፣ ሞት እንዳለ
አረሳም እኔ በመጀመሪያው በደንብ ተፈትኜ ስለነበር በቃ አረሳም እና በየትኛውም ደቂቃ ላጣ እችላለሁ። ምክንያቱም የሰው ልጅ ይወለዳል፣ ያድጋል፣ ይሞታል እና ብዙም ፎከስ እንትን አላረኩኝም። ማድረግ ያለብኝን የምችለውን ነገር ሁሉ እያረኩ እያሳደግኩ ነው። አልሐምዱሊላህ አድገዋል። ያው ኢንሻአላህ ደግሞ እንጨምራለን እያየን ኢንሻአላህ። የመጀመሪያ ልጅሽን ካጣሽ በኋላ ያው ከበድ ያለ ታይም እንዳሳለፍሽ ነግረሽኝ ነበርና ከዛ በኋላ ግን ያው ሁለተኛ ልጅሽን ስታገኝ ደግሞ እነዛን ያሳለፍሻቸውን ጊዜያቶች ትምህርትም ሆነውሽ ኤክስፒሪየንስም ሆነውሽ ኢስቲስላም አድርገሽ እጅ ሰተሽ ነው የተቀበልሽው ልጅሽን። ከዛ በኋላ 2-3 ተጨመረ? ስንት ተደረሰ? አሁን 2 ላይ ነኝ ያለሁት። ያው ሰው አቅሙን ማወቅ አለበት። እኔም ትንሽ ጠንከር ማለት አለብኝ። እርግዝናዬም ከባድ ነውና ኢንሻአላህ እንጨምራለን። አላህ ከሰጠን አይቀርም። ማን አልሻቸው ልጆችሽን ስማቸው? የመጀመሪያዋ ህንድዬ፣ ያው የእናቱን ስም ነው የወሰደችው። ሁለተኛው ደግሞ ራያን። ማን አወጣላቸው? እጣ። አይዋ እኔ የምወደው ስም ተጻፈ፣ እሱ የሚወደው ስም እጣ ወጣላቸው። በዛ ሰየምናቸው። እንዴት ነሽ ታዲያ? እጣ ላይ እድለኛ ነሽ? ያው ሁለተኛው ላይ የመጀመሪያው እሱ እድለኛው ነው። ሁለተኛው ላይ በቃ እኔ ደግሞ ሆንኩኝ። ራያንን በጣም ወደው ነበር፣ ራያን የሚለውን ስም። ኦኬ መቅደስ፣ ከነዚህ ባህሪዎችሽ ጋር ያው አሁንም ስናወራ ስስ ነሽ። እኔ ራሱ እያለቀሽ እንበይን እንትን እያረግሽኝ ነው እና ብዙ ሰዎች ያወሩሻል በውስጥ በጣም ብዙ እርዳታዎችን ታደርጊያለሽ። ወላሂ የቻልኩትን ነው አሁን እያረኩ ያለሁት። ማለት ለሁሉም መዳረስ አልቻልኩኝም። የቻልኩትን አረጋለሁ። ችግሩ ምንድነው? ትክክለኛ ሰውን ከእውነተኛው መለየትም ትቸገሪያለሽ። ገባሽ? ስራዬ ብሎ የሚለምኑ ደግሞ አሉ። ግማሹ ማውራት ይፈልጋል አንቺ። እኔ ግን ልቀርጽ እችላለሁ፣ የማይመች ቦታ ሆናለሁ። ሰው ደግሞ በቃ እያለቀሰ የሚደውልልኛል። ብዙ አለ። በተቻለ ይመጣል ለሁሉም እየተዳረስኩ ነው። ሜሴጅ ይላክልኛል፣ ቮይስ ይላክልኛል፣ በዋትስአፕ በቴሌግራም ያው የቻልኩትን እየተዳረስኩ ነው። ኢንሻአላህ ደግሞ ከዚህ የበለጠ ደግሞ የተሻለ ነገር ሲኖረኝ ማገዝ ላለብኝ ሰዎች ሁሉ ኢንሻአላህ አግዛለሁ። ያው ለሁሉም መዳረስ ስላልቻልኩ ነው። ቀጥታ እስቲ በያቸው። በውስጥም እያወራችሁኝ እርዳታ የምትጠይቁኝ ሰዎች ለሁላችሁም መዳረስ ያልቻልኩበት ያው የራሴም ህይወት አለ። ኢንሻአላህ አላህ ከዚህ በላይ የተሻለ ነገር ከሰጠኝ እውነተኛ ለሆናችሁና ለተቸገራችሁ ለሁላችሁ መዳረሳለሁ ብዬ አስባለሁ። በግሌ ደግሞ እኔ አንድ ቦርናጌ የሚባል የእሱ አምባሳደር ነኝ። እዛም የራሴ ኃላፊነት አለብኝ። እኔና ባለቤቴ አምባሳደር ነን። ያው ኢንሻአላህ ረዛቁ አላህ ነው። ሁሉም ደግሞ የተቸገረውን ሁሉ አላህ ችግሩን ይፍታለት። ቦርናጌ ምን አይነት ድርጅት ነው? እንደዚሁ የወለዱ አይምሮ ህሙማን ሁሉን ያቀፈ ድርጅት ነው። የት አካባቢ ላይ ይገኛል? ምን ላይ በመስራት ተሰማርቷል? ምን ያክል ስራዎችን ሰርቷል? እስቲ አስተዋውቂኝ። 60 ሴቶችን 40 ወንዶችን ይዟል። በጣም የተማሩ ምሁር የሆኑ ሰዎች በሲሄር በተለያየ በድግምት ታማው ራሳቸውን ስተው ተስፋ በመቁረጥ እዛ ውስጥ ልጃቸውንም ወልደው አብደው የአእምሮ ታማሚ ሆነው ነው የሚኖሩትና ያው 100 ሰው ይዛለች። ኪያ ትባላለች መስራቿ። በቃ ብታያት ታዝኛለሽ። አንዳንዴ አላህ እንደዚህ አይነት ነገር ለማን መስጠት እንዳለበት ያውቃል። እኔ አሁን አልችልም እንደዚህ አይነት ነገር ለማድረግ። እሷ ግን በጣም ጠንካራ ሴት ናት። የቻልነውን በአቅማችን እያገዝናት ነው። ኢንሻአላህ ደግሞ ከዚህ በላይ ሲኖረን ደግሞ እናግዛለን። ለሁሉም መዳረስ እንፈልጋለን ኢንሻአላህ። መቅዲ ከዚህ በኋላ ምን ተሳክቶ ምን አድርጋ ማየት ትፈልጋለች? ያው ብዙ አላማዎች አሉ። ያው ሰው ህይወት ውስጥ ብዙ የሚፈልጋቸው ነገሮች አሉ። እነዛ ነገሮች ቢሳኩልኝ ደስ ይላል። ያው የሚያግዘው የሚሰጠውም አላህ ነው። ግን የሆነ ደረጃ ላይ ደርሼ የራሴ ስትሪት ፉድ እንዲኖረኝ ይፈልጋለሁ። ስትሪት ፉድ ላይ ብዙ ሰው ስላልሰራ እኛም ሀገር ስላልተሰራ የራሴ ስትሪት ፉድ በተመጣጣኝ ዋጋ ሁሉም ሰው እንዲበላ አፎርድ አድርጌ ሰርቼ የራሴ ቢዝነስ እንዲኖረኝ አሁን ካለኝ አቋም ደግሞ ተሽዬ አግኝቼ ሰዎችን ማገዝ አለ አይደለ? እንደዚህ ስራ መፍጠር የሚፈልጉ ሰዎችን ማገዝ ደስ ይለኛል። እቺ ግን የስትሪት ፉድ ግን በደንብ ትያዝልኝ። እኛ ሀገር ስላልተሰራ ሰው ሁሉ ትልቅ ቦታ ሄዶ መብላት ካፌ ገብቶ መብላት የማይችለው ሰው አፎርድ እንዲያደርግ ያን መስራት ደስ ይለኛል። እስቲ አስቤያለሁ ኢንሻአላህ። መቅዲ ስለ አድናንና ስለ ልጆቿ ትንሽ ትበለን። ያው አሪፍ ነው። ከኔ የበለጠ አባታቸውን ይወዳሉ። ታድሏል።
እኔም እወደዋለሁ፣ ሁላችንም አድናን እንወደዋለን። ከእንትን ላይፍ ላይም ስገባ አድናን የሚወድ ሰው ብዙ ነው ያለውና ታድሏል አድናን። ያው አሪፍ ጊዜ እያሳለፍን ነው። በህልሜም አልሜውም አይቼው ማላውቀውን ነገር ሁሌ ከእንቅልፌ ስነሳ ልጆቼ ባሌ አጠገቡ ምናምን ሆነን ሳየው ደስ ይለኛል። ይሄ ነገር ህይወቴ ውስጥ ሆነ ተደረገ ማለት ነው እላለሁኝና አሪፍ ሁኔታ ላይ ያለ ነው። ኢንሻአላህ እንግዲህ ከዚህ የተሻለ ቦታ ላይ ደግሞ እንደርሳለን ብዬ አስባለሁኝ። ሶሪያም እንሄዳለን ብለናል። እስቲ ነይተናል። እዛ ሄደን ደግሞ አሁን ሁሉ ነገር ስለተስተካከለ እዛ ደግሞ ሀገራቸውን እንዲያዩ ፈልጋለሁኝ። እኔ ማየት ፈልጋለሁ። የኛን ሀገር አየና የነሱንም ደግሞ ሄጄ ማየትም ለሰው ማሳየትም ፈልጋለሁ። ምክንያቱም ሶሪያን ሰው የሚስልበት አለ፣ ሌሎቹም ደግሞ ኢትዮጵያ የሚስሉበት አለ አይደለ? ኢሜጅ የሚሰጡበት አለ። በቃ መብራት የሌለን ምናምን። ሶሪያም ደግሞ ያለችበትን ሁኔታ ደግሞ ለሰው ማሳየት፣ እንዴት አድርገው እኔን ይቀበሉኛል አይቀበሉኝም፣ እንዴት ነው አስተያየታቸው፣ ሁላችን የቤተሰቡ የህብረተሰቡ ነገር ማየት ፈልጋለሁ። እስቲ ኢንሻአላህ አጠቃላይ ሶሪያ ለመኖር አይደለም አይደል? ኢትዮጵያ ለቀሽ ሀሳብ የለሽም? አይ ከሀገሬ የትም አልሄድም፣ ግን የሆነ ጥቂት ወራቶች ተቀምጬ መምጣት ፈልጋለሁ። በደንብ እዛ ማየት የምፈልጋቸው ብዙ ነገር ሀገርሽም ሆነ መሰለኝ አይደል? ስትዋለጅ እኮ ሀገርሽ ይሆናል። እስቲ ለአድናን ምን አይነት ሚስቱና መቀጠል ትፈልጋለች? ምን አይነት እናቱና መቀጠል ትፈልጋለች? መዲ እሱ እንደሚፈልገኝ 100% ባልሆንም አትሊስት በቃ ሁሌ ከጎኑ ሆኜ አብረን ብናረጅ በጣም ደስ ይለኛል። እስቲ ንገሪልኝ። አድናን ግን ታደሉ ቀጥታ ለአድናን ነው የምፈልገው። እኔ መልካሙን እመኝለታለሁ፣ ረጅም እድሜ እንዲሰጠው። ስፔሻሊ ልጆቹ አድገው የልጆቹን ደስታ የልጆቹን መጨረሻ ቢያይ በጣም ደስ ይለኛል። ያው ትንሽ ታላቅ ስለሆነ ከኔ ልጆቹ ትልቅ ቦታ ደርሰውለት እሱ እንደሚፈልገው ሆነውለት እኛም ያሰብነው ተሳክቶ እኔ እናንተ ረጅም እድሜ እንድንኖር እፈልጋለሁ። አላህ ረጅም እድሜውን ይስጥህ ለኔም ላንተ። እኛ የፈርኒቸር ግብአቶች ውሃ ልክ ነን። ራማስ ትሬዲንግ በአስተማማኝ ሁኔታ የፈርኒቸር ግብአቶችን በማቅረብ እንታወቃለን። በዚህም ደንበኞቻችን ምስክር ናቸው። ለኤምዲኤፍ፣ ለጎልደን አልሙኒየም ፓኔል፣ ለWPC፣ ለሳፋሪያ ፍላጎቶ እኛን ይምረጡ። በተጨማሪ ላሚኔት፣ ኤምዲኤፍ፣ የመጅሊስ ፍሬም፣ ቺፕውድ እና ሌሎች የፈርኒቸር ማምረቻ ዕቃዎች እኛ ጋር በሽ ናቸው። በ0912476004 ያገኙናል። ራማስ ትሬዲንግ ለፈርኒቸር ግብአት ፍላጎቶ። ለሷም ሁላችንም እንደ ቤተሰብ እንደ አህል አይደል? እንደ ቤተሰብ ግዴታ ነው። ገባሽ? አሁን ማንን ለያይ ሰዎች ነን እኛ። ተለያይተን ምንም ጥያቄ የለውም። እሱ የሆነ ነገር ብትሆን እሱ ያዝናል። ምንም ጥያቄ እኔም ብሆን ምንም ጥያቄ። ሁለተኛ እኔና እሷ ባንፈላለግ እንኳን ሶስታችን ልጆቹ በደንብ አድርጎ ያገናኙናል። እህቴ ወንድሜ ይባባላሉ። ማይቀር ነገር ነው ይሄ። ቆርጠሹ ማትቆርጩ ነገር። አሁን ቤተሰብሽን አንዱን ቁርጥ አድርገሽ መጣል ትችያለሽ ከጣቶችሽ መሃል አትችይም። እንደዛ ማለት ነውና ለሷም አላህ ሂዳያ እንዲሰጣት ከኔ ጋር እንድትስማማ የሆነ ጥሩ ነገር ውስጥሽ ላይ ጥላቻ እንደሌለ ለሷ ያለሽ ሪስፔክት እስቲ ንገሪያት ቀጥታ። አይ ቲንክ ያው ታያለች ብለን እናስባለን። ጥያቄ የለውም። ያው ቅር ያላትም ነገር ካለ ይቅርታ ምትያትም ነገር ካለ ቀጥታ ያው ከዚህ በፊት ለሷ ምንም ብዬ ተናግሬም አላውቅም። ስምም አልጠራውም፣ ፎቶም አልለጠፍኩኝም። ግን ማስተላለፍልሽ መልእክት በተቻለሽ መጠን ምድርንም ዓለምንም የሚገዛው ፍቅር ስለሆነ የኛ መስማማት የኛ ጥሩ መሆን ለልጆቻችንም ለኛም በጣም ትልቅ ነገር ነው። ስፔሻሊ ለልጆቹ ቀጥሎም ለኛም ለአድናንም በጣም ጠቃሚ ነገር ነው። ሁሉ ነገር ለሆነ ለተደረገ ነገር መቀየር ለማንችለው ነገር ጥግ ድረስ ወይም ጦርነት መክፈት የለብንም። እኔና አንቺ ብንዋደድ ከኛ ብዙ ሰው ትምህርት ይወስዳል፣ ይቀየራል፣ ለሰዎችም ማርያ እንሆናለን። በተረፈ እኔ አልጠላሽም። ምናልባት የምታረጊያቸው ነገሮች ማረጋቸው ነገሮች ልጠላው ልጠዩ ትችያለሽ። እንደ ሰው አከብርሻለሁ። ታላቂ ነሽ፣ የመጀመሪያ ሚስቱ ነሽ። ምንም ጥያቄ የለውም። ምክደው ነገር የለም። አምኜበት ነው የገባውበት የመጀመሪያ ሚስት እንደሆንሽ።
ለልጆቹ ስትይ ስፔሻሊ ለባለቤትሽም ስትይ ከኔ ጋር ሰላም ብንሆን አላህም የሚያስተምረን ዲናችንም የሚለው ሰላምን ፍቅርን ምረጡ እንጂ ያው አጭር ጊዜ ለምንኖረው ምድርን ለቀናት ለምንሄደው ነገር ምንም ጥላቻ በእኔና አንቺ መሀል እንዲኖር አልፈልግም። እኔ በግሌ ጥላቻ የለኝም፣ ግን ለእኔና ለአንቺ የሚያስማማውን ነገር እንድትመርጪ ያንን ነው የምፈልገው። ሽኩራን። እርግጠኛ ነኝ ትሰማለች። እርግጠኛ ነኝ ትሰማለች። አሪፍ መልእክት ነው። ለሱም ሰላም ነው፣ ለእናንተም ሰላም ነው። ስፔሻሊ እኛም ደግሞ በጉጉት እውነት ሀቅ ለመናገር ሶሻል ሚዲያ ላይም ወደዛ ለሚያናፍሱ ሰዎችም አሪፍ መልስ ይሆናልና ኢንሻአላህ አንድ ቀን አብራችሁ ቁጭ ብላችሁ ምርጥ ፕሮግራም እንሰራለን። ኢንሻአላህ አይቀርም። ተስፋ አለኝ እኔ አንድ ቀን ሁሉ ነገር እንደሚስተካከል በአላህ ላይ እምነት አለኝ። ሆኗል። አላህ ላይ ቀይረው ነገር የለም። አላጠፋሽም። የሱ ውሳኔ ነው ነገር ነው የሆነው። የሱ ውሳኔ ነው። እኔም ባያገባ ሌላ ማግባት ይችላል። ገባሽ? መቅዲ ብቻ አይደለችም ኢሹ መሆን ያለባት። ልክ ነው። እና ደግሞ ምናልባትም እኮ የሆነ ያክል ራቅ ብለሽ ብትመለሺ እንኳን አገባት ወይ የሆነ ያክል ለካ ሰላም። አንድ ጓደኛዬ ሁል ጊዜ ትላለች ቢያገባ ሰላም እኮ ነው ለኔ። የሆነ ያክል ጊዜ ይሄዳል፣ ለራሴ ጊዜ አገኛለሁ፣ ፋታ አገኛለሁ፣ በረካ ያርጋት ምናምን ትላለች። እና ምናልባት የሆነ አሁን አብሶ አዳንን ቀማጥለሽ እንደዚህ ከያሹ በኋላ ለሱ ለወንዶች እኮ ቫኬሽን ነው ታውቂያለሽ። ቀማጥለሽ ከያሹ በኋላ የሆነ ያክል እንደው ትውት አድርገሽው ፈራግ ቢሰማት ክፍተት ቢሰማት አይ ቲንክ አረ መቅድዬ ድረሽልኝ ብሎ ልትል ትችል ይሆናልና ሰው ካራቀና ከልሞታ አይመሰገንም። አይሽ እሷም ትጠቅመኛለች እኔም እጠቅማታለሁ። ያው አለመገናኘት ነው ተመኝ አለመገናኘት ነውና በእኔ ህይወት ውስጥ ያላችሁ ሁላችሁ ሁለተኛ ሚስት ሆናችሁ አንደኛ ሆናችሁ ሶስተኛ ሆናችሁ የመጀመሪያው ነገር መከባበር አለባችሁ። ለባላችሁ ሰላም መስጠት አለባችሁ። ለሆነ ነገር ለማይቀየር ነገር ቤታችሁ መበጥበጥ የለባችሁ። ህይወቱ የእናንተና የእናንተ ብቻ ነው። የራሳችሁን ህይወት መገንባትም ማፍረስም የምትችሉት ራሳችሁ ናችሁ። ከኔ ህይወት ብዙ ነገር ትማራላችሁ ብዬ ተስፋ አደርጋለሁ። በቀናነትና በግልጽነት ነው እየነገርኳቸው ያለሁት። እናንተ ደግሞ በቀናነትና በትክክለኛው መንገድ እንድትረዱኝ ይፈልጋለሁ። በተረፈ ለፎሎወሮቼ እምነቴን ሳትሉ ሁሉ ነገር ሳትሉ የምትደግፉኝ እዚህ ደረጃ ላደረሳችሁ ለኔ ተከታዮች ለሁላችሁም በጣም ነው የማመሰግነው። ከሁላችሁም በላይ ደግሞ ሰማይና ምድርን ለፈጠረ ሱብሃነሁ ወተዓላ ለሱ ሁሉንም ክብር ይገባዋል። በጣም ነው የማመሰግነው። ከናንተ ከሁላችሁም ከተሰጠኝ ነገር ሁሉ እኔ ዛሬ እዚህ ቆሜ እንድናገር ከብዙ ነገር ውስጥ ያወጣኝ አላህ ስለሆነ አልহামዱሊላህ ሌላ ምንም ማለት አልችልም። ቃላት ራስ ያጥረኛል ለመናገርና ሽኩራን አንቺም እዚህ ስለጋበሽኝ ያለውን ነገርም ክሊር ስላደረግሽልኝ በጣም ነው የማመሰግነው። ማለት እንደዚህ ረጋ ብዬ ያወራሁበት ፖድካስት ስለሌለ በጣም ነው የማመሰግነው። ሁለተኛ ሚስት መሆን የሚያሳፍር ነገር አይደለም። ዲኑም የፈቀደበት ሸሪዓም የሚፈቅደው ትክክለኛው መንገድ ነው። ሁለተኛ ሚስት ሆናችሁ ደግሞ አንገታችሁ ለምትደፉ ምንም ያጠፋችሁት ነገር የለም። እኔ ማንንም የበደልኩት ነገር የለም። በቤተሰባችን መሀል ችግር ካለ የተበደለ ሰው ካለ እኛው መሀላችን ባላችን ችግሩን መፍታት ይችላል። በተረፈ እኔን ለምትቃወሙኝና ምናልባት ቪዲዮቼን ጨርሳችሁ ሳታዩ ይሆናል ኮሜንት የምትሰጡት ከኔ ጋር ሳይሆን መሆን ያለበት ንግግሩ ከዲኑ ጋር ነው። ችግራችሁ ከዲኑ ጋር ነው መሆን ያለበት። ስለዚህ ዲናችን ደግሞ አይሳሳትም። ትክክለኛ እምነት ነው ይዘን እየተራመድን ያለ ነው። ቪዲዮ የምሰሩብኝ ሰዎች በደንብ መጀመሪያ ስለ ዲናችሁ ስለ እምነታችሁ ስለሚፈቀደውና ስለማይፈቀደው መረዳት አለባችሁ። በተረፈ በእኛ መሀል ባለቤት መሀልና በእኔ መሀል ያለ ችግር ካለ ያው መፍትሄ አይጠፋም፣ እንነጋገርበታለን። እንደ ጠቅላላ ግን እንድትረዱት የምፈልገው እኔ ማንንም ህይወት አላበላሸውም። ሁለተኛ ሚስት ሆኜ አምኜበት ሳላፍር አንገቴን ቀና አድርጌ ዛሬም ነገም ወደፊትም መጓዛለሁኝ። እናንተም ደግሞ በዚህ እምነት ውስጥ ሆናችሁ የተቃወማችሁኝ ያላችሁ ሰዎች በደንብ እምነታችሁን ደጋግማችሁ እንደኔ እስልምና እስከሚገባችሁ ድረስ አንብቡ ነው የምለው። በተረፈ ለጥሩም ለመጥፎም ኮመንታችሁ በጣም ነው የማመሰግነው። እኔን ይገነባኛል፣ እኔን ያጠነክረኛል እንጂ እኔን አያስወድቀኝም። ይሄ ነው መልእክቴ ይመስለኛል። መቅዲ አሁን ላይ ያንቺ ነገር ይፋ ሆኖ ያው ሶሻል ሚዲያ ኢንፍሉዌንሰር ስለሆንሽ ነው እንጂ ብዙ ጊዜ በዚህ አይነት መንገዶች የሚያገቡ ሴቶች ይኖራሉ። እንዴት ነው መንገዱ መሆን ያለበት? ሁለተኛ ሚስትነት ሴቶች ሲገቡ ምን ሰማቸው ብዙ ነገሮች ስላሉ እንዴት ነው መንገዱ መሆን ያለበት? ምን አይነት ታሪክ ሰምተሻል? እንዳልኩሽ ይደወልልኛል። ወንዶቹ ጋር ራሱ በጣም ትልቅ ስህተት አለ። አንድ ፍራቻ ነው።
ሚስታቸውን ስለሚፈሩ የሁለተኛው ጋብቻ ወይም ሶስተኛው ጋብቻ ሁለተኛም ሶስተኛም ማግባት ከፈለገ ተደብቆ ነው መሆን ያለበት። ያ ጋብቻ ምን ይሆናል መሰለሽ? ተደብቆ ሸሪያው በፈለገውን በሐላል ቢያገቡ ድብቅ እስከሆነ ድረስ ብዙ ነገሮች ይፈጠራሉ። አንደኛ ከንብረት ልጅ እንዳትወልድ ንብረት እንዳትካፈል ተደብቆ እንዲቆይ ቤተሰብ እንዳያውቅ ሁሉ ነገር በድብቅ ይሆናል። ያ ትክክል አይደለም። አግብታለችም አላገባችም ለማለት የማይመች በቃ እንዴት ነው እንደ አንዳንዱ ወንዶች እንደ መደበሪያ ሁለተኛ ሚስት የሚያገቡ አሉ። ለመተው እንዲመቻቸው ነው። ለመተው እንዲመቻቸው የሆነ ሰዓት ላይ ሲደብራቸው ያን ነገር ለማፍረስ አብዴት ያደርጓታል። ከዛ ደግሞ ሌላ ይቀጥላሉ። እንደዚህ አይነት ብዙ ወንዶች የብዙ ሴቶች ህይወት የሚያበላሹ አሉ። ስለዚህ ይሄ ነገር ትክክል አይደለም። እውነተኛ ምክንያት ኖሮት ማግባት ከፈለገ ሸሪያው ስለፈቀደለት ሌላ ትዳር መመስረት ከፈለገ ለመጀመሪያው ሚስቱ ተነግሮ ቤተሰቡ አውቆ በስነ ስርዓቱ ሁሉን ነገር መከናወን ያለበት ብዬ ነው የማስበው። በተረፈ ፍቅር አታሏቸው ሴቶቹ ትክክልም ሆነ ትክክል አልሆነ በድብቅ በጭራሽ መጋባት የለባቸው። እኔ ያንን ነው የምለው። እንዳልኩሽ እኔ ከኔ ህይወት 6 ወር ሳይነገራት ተቀምጫለሁኝ አይደለ? በዛ 6 ወር ውስጥ ብዙ ነገር ስላየሁኝ እኔ ባለፍኩበት መንገድ እንዲያልፉ አልፈልግም። እንደገና የብዙ ሴቶች ህይወት እየተበላሸ ነው ያለው። ወንዶቹም እንዳልኩሽ የወለደች የቲም የምታሳድግ አግብታ የፈታች አይደለም ማግባት የሚፈልጉት። እንቡጥ አበባ የሆነች ልጃገረድ የሆነች ልጅነቷን መጠቀም የሚፈልጉት እና ይሄ ትክክል አይደለም። ማግባት ካለባቸው በስነ ስርዓቱ ሁሉም ሰው አውቆ የሚያሳፍር ነገር አለው። ገባሽ? በቃ ትክክለኛ ነገር ከሆነ በትክክለኛው መንገድ እዛኛውን ቤት እዚኛውን ቤት እኩል አድርጎ ነው ማስተዳደር ያለበትና ይሄ ነገር ሰው ክሊር አድርጎ እንዲረዳልኝ ይፈልጋለሁ። ለወንዶች አይደለም የምደግፈው፣ ለሴቶች አይደለም ዲኔን የሚለውን ነገር እየተናገርኩ ያለሁት እየኖርኩትም ያለሁትና ሁለተኛ ሚስት መሆን አያሳፍርም። የሚያሳፍረው መስረቅ፣ መግደል፣ መዝረፍ ነው ለኔ። ቅምጥ መሆን፣ ሐራም ቃል ቅምጥ መሆን፣ ውሽማ መሆን፣ የሰውን ህይወት ማበላሸት። የሰውን ህይወት ለማበላሸት ሁለተኛና ሶስተኛ ሚስት ለመሆን የሚያስቡ ሰዎች ካሉ ወይም ይሄ ቤት ተከራይቶላቸው ለመኖር ብቻ ለጊዜያዊ የሚያስቡ ሴቶች አንደኛ እንደዛ፣ ሁለተኛ ያቺን ትቶ ራሱ ልጆቹን መሰቃቅለው እንዲመጣ አይነት የዛ የመጀመሪያውንም ቤቱም አፍርሶ ልጆቹን በትኖ አጎሎባቸው በድሏቸው እንዲመጣ የምትፈልግ ሴት ካለች ከዲኗ እንደወጣች እንድትረዳ ፈልጋለሁ። ምክንያቱም ይሄ ትክክል አይደለም። አላህ የሰውን ቤት አፍርሶ አይልም። ማፍረስ የለባቸውም። ትዳርም ከሆነ እውነተኛ እንጂ ለጊዜው ማሳለፊያ ለመጫወቻ ይሄ ስለተፈቀደ ብቻ ያንን አስታኮ የሚፈልጉትን ዓላማ ለማራመድ እስልምና ይሄንን አይልም። እኔ ያንን ነው በደንብ አድርጌ ሰው እንዲረዳልኝ የሚፈልገው። በተረፈ አሁንም እርግጠኛ ነኝ ተቃውሞ እንደሚቀጥል። ምክንያቱም አለ ሁሉም ሰው ማስደሰት አልችልም። ስለዚህ ሁልጊዜም ብትቃወሙኝ እኔ ዲኔን ያለኝን እየተከተልኩ እየኖርኩ ነው። ሁላችሁም ደግሞ ረጋ ብላችሁ ባላችሁበት ረጋ ብላችሁ ብታስቡና ዲናችሁ የሚለውን የሚፈቅደው የሚከለክለውን እኔ በተረዳውበት መንገድ ብትረዱ ደስ ይለኛል። መግዴ ከዚህ ጋር ተያይዞ ብዙ ጊዜ ይሄን ብቻ ነው እንዴት አየሽ ሱና አይነት ቀሳዎች ሲወቅሱሽ ሰማሁኝና ሱሪ ትለብሻለሽ እንደዚህ። አንዳንድ ጊዜ የሰው የገራለት በጣም ሰላት የሚገራለት ሰው አለ። በደንብ ሱናዎችን አከታትሎ ዋጅቦችን ሰዓቱን ጠብቆ ይሰግዳል። ጾም የሚገራለት ደግሞ ከዛም አድርጎ ይጾማል። አላህ የወደደለትን ሰው ያደርጋልና ይሄኛው ሱና ብቻ ነው ወይ የታየሽ? ሌሎች ያጎደልሻቸው ነገሮች የሉ የሚሉ ትችቶች አሉ። ምንም ጥያቄ የለውም። አጎላለሁ። ያው አላህ መሀሪ ቻይ ስለሆነ ነው እንጂ እኔ ሰው ነኝ፣ አጎላለሁ። ሂጃቤን እንዳስተካከልኩት ሁሉ ብዙ ነገር እንደቀየርኩት እምነቴን ሁሉ እንደቀየርኩት ሁሉ አላህ ያገራልኝ። ልብሴንም አስተካክላለሁ። ሶላትም አጓድዬ ከሆነ እሰግዳለሁ። ምንም ጥያቄ የለውም። ከሶላት በላይ የሚሆን ነገር የለም። ያው የቻልነውን ሁሉ እናደርጋለን። አላህ ደግሞ ያግዘናል። የቀሩንን ደግሞ ለማሟላት ምንም ጥያቄ የለውም። እኔ ከኔ ጉድለት አይጠፋም እያልኩ አይደለም፣ ሰው ነኝ፣ አጓድላለሁ። መሀሪው ደግሞ አላህ ብቻ ነው፣ ሰው አይደለም። አንቺ ስላልሽኝ ሳይሆን ሱሪ መልበስ ያለብኝ ዲኔ ስለሚለኝ ነው ቀሚስ ማድረገው የምሸፋፈነው። ስለዚህ ኢንሻአላህ እነሱንም ማስተካከል አይቀርም። ግን ሰው ያው አንዴ መቀጥቀጥ ስትጀምሪ ሌላውንም ይጨምርብሻልና ዛፍ ምሳሌ ይበዛበታልና ያው ማስተካከል አይቀርም ኢንሻአላህ። እና መግዴ ኮሜንቶች ላይ በእርግጥ አብዛኛው ኮሜንቶች ፖዚቲቭ፣ በጣም የሚወዱሽ ሰዎች፣ በጣም ሪስፔክት የሚያደርጉሽ ሁልጊዜ ሊያዩሽ የሚፈልጉ ሰዎችን አያለሁኝ። አንዳንድ ደግሞ ያው አይጠፋም አይደል ከእንትን ውስጥ እንክርዳድ። እንደዛ ደግሞ ሀታ ስትጀምሪ ራሱ ጠዋት ላይ ቲክቶክ ላይ ሰላትስ ምናምን የሚሉ ኮሜንቶች አሉና ለምንድን ነው ምላሽ የማትሰጪው? አንደኛ ሰላት በእኔና በአላህ መሀል ያለ ነገር ነው። ሁለተኛ ካሜራ ደቅኖ ሰላት መስገድ ትክክል ነው ብዬ አላስብም።
ለኔ ትክክል ነው አይደለም በቃ ለምን እንደሆነ አላውቅም እሱ ነገር አልተዋጠልኝም በተረፈ ላጓደል እችላለሁ ላልሰግድ እችላለሁ በጭራሽ ላልሰግድም እችል ይሆናል ግን ያ መተሳሰበው ካላህ ጋር ብቻ ስለሆነ ነው ሁሉንም ኮሜንቶች ደግሞ ማልመልሰው አንዳንዱ መልስ ስለማይገባው ነው ምክንያቱም አንዳንድ ሰው ወይ ቪዲዮውን ሳይጨርስ የፈለገውን ጽፎ ይወጣል ተሳድቦ ይወጣል የሆነ ነገር ብሎ ይወጣል ስለዚህ ለሁሉም መልስ አይሰጥም የማይናገር ደግሞ ብዙ ነገር አለና የቻልኩትን ያህል ነው ህይወቴን ማሳየው ያው እኛ ሶሻል ሚዲያ ላይ ምንድነው አንድ የቀረው ነገር እኔና ባሌ ስንጣላ ስንጨቃጨቅ ምናምን ያ ሪል ብሎግ አልተሰራምና ኢንሻአላህ እኔ ደግሞ እሱ መስራት አይቀርም ያው ሁሉ ነገር ስለማይታይ ነው አንዳንዴ እኛ እንዲያዩት እንዲማሩ ከዛ ነገር እንዲቀየሩ የሚፈልጉትን ነገር ብቻ ነው ብዙ ኢንፍሉዌንሰር ፖስት ተመራ አይደል ቲንክ ሶ አንቺ ሪያሊቲ ሾው አይደለም ምናምን እየሰራሽ ያለሽ አይደል አዎ ሰው ሁሉ ነገር ማወቅ ይፈልጋልና ያው ካላህ ጋር ነው የኔ ስራ ጥሩም ሰራው መጥፎም ስራ ንግግሬ ካላህ ጋር ነው የሚሆነው የቻልነውን ደግሞ ምድር ላይ ያለውን ደግሞ እንሰራለን ኢንሻአላህ እውነት ለመናገር በአወራሽባቸው ቅስፈቶች በሙሉ ካላህ ጋር ያለሽ አታችመንት ምናምን ራሴን እንድታዘብ ምናምን ያደረገኝ ሀቂቃ ማለት ነው በጣም የማውራት አቅምሽ ነገሮችን የማስረዳት አቅምሽ ማንነትሽ ግጠኛ ነኝ ስላንቺ የሚያወሩ ሰዎች በሙሉ አግኝተውሽ አንድ ቀን አብሮሽ የመቀማመጥ እድል ቢያገኙ የተሻለ አይነት እንትን ይኖራቸዋል ብዬ አስባለሁ የተሻለ አይነት ምላሽ ነው ላንቺ የሚኖራቸው ብዬ አስባለሁ በስተመጨረሻ ግን ቅድም ላይ በአድናን ውስጥ እስልምና እንዳገኘሽ ነግሪኝ ነበር እስልምና በምንም የሚተመን ነገር አይደለምና ለአድናን እስቲ ለዚህ ውለታው ቀጥተኛ መንገድን ሊመራሽ የቻለን ሰው የሆነ አይነት ቃላት በይልን አው ባርናን ውስጥ እንዳልኩሽ እስልምናን አግኝቼበታለሁ ብዙ ነገር ከሱ ወስጃለሁኝ ከጸባዩ ካስተዳደጉ ከያንዳንዱ ነገርና ምንም ልለው አልችልም ምድር ላይ ለሱ ይገባል የሚባለው ነገር ሁሉ ለአድናን እንዲሆንለት እመኛለሁ ረጅም ጤና ረጅም እድሜ እንዲሰጠው ፈልጋለሁ ያው ልጆቹ ሞልቶልኛል አሟልቶልኛል ሀቂም ብለሽ ታስበሽ አው እኔ አሟልቶኛል ግን 100% አይሆንም ይልሻው ሁሉ ሰው ያልተገነዘበው ነገር ትዳር ውስጥ ከገባሽ በኋላ በጣም ውጪ ላይ ኤክስፔክት እንደምታረጊው አይደለም 100% የሚችለውን ሁሉ ያረጋል ማሻአላህ በቃ ካልቻለ ደግሞ ያልቻለውን ነገር መተው ትችያለሽ ምክንያቱም እሱ ይበልጥብኛል ከነዛ ነገሮች እኔ በዛ ነው ማምነው አሁን ብዙ ይሄ ቤት ያንቺ ነው ይሄ መኪና ያንቺ ነው ይሉኛል እኔ ለመኪናና ለቤት አይደለም አርናን ያገባሁት እሱን ነው ያገባሁት መጀመሪያና የቻለውን ያረግልኛል እኔ ማረግለታለሁ እዚህ ደርሰናል ከዚህ በኋላ ያለውን ደግሞ አላህ ሁሉ ነገር ያስተካክልልን በህይወታችን ውስጥ ብዙ የጎደሉ ነገሮች አሉ እነሱን ደግሞ አላህ ይሞላዋል እርግጠኛ ነኝ ወጣት ጄነሬሽኖች ያው ሶሻል ሚዲያ አጠቃቀማቸው ማህበራዊ ሚዲያ ጋር ያላቸው አታችመንት ሰፋ ያለ ነውና የሚጠቀምበት የሚጎዳበት እንዳለ ሆኖ በምን መንገድ ወደ ተሻለ ወደ ፖዚቲቭ ወደ ሆነ ነገር ይቀይሩት በአጭር ጊዜ ውስጥ ወደ ሶሻል ሚዲያ ላይ ወደ ስራ ገብተሻል ብዬ አስባለሁኝ ተለውጠሽበታል ተጠቅመሽበታልና እነኚህ ልጆች በምን መንገድ ያንቺን አይነት መንገድ ውስጥ እንዴት መግባት ይችላሉ አንደኛ ሶሻል ሚዲያን በጥሩ መንገድ ልጠቀም ካልሽ በደንብ ትርፋማ ትሆኛለሽ ብዙ ያልተሰሩ ኮንተንቶች አሉ ብዙ ወጣቶች ቤት ውስጥ ያለ ስራ ተቀምጧል ኮንተንት እየመረጡ ተደጋጋሚ ወይም ሰው የሰራውን ሳይሆን በራሳቸው ከሌላው ከውጭ ሀገር ኮንተንት ያዩ ለኛ ሀገር የሚጠቅሙትን ነገር ይዘው ቢመጡ ቢሰሩበት ምንም ጥያቄ የለውም ይቀየሩበታል በተረፈ የሶሻል ሚዲያ አጠቃቀማችን ሊሚት መኖር አለበት የሰውን ህይወት ልናበላሽ እንችላለን በሶሻል ሚዲያ ለምንጽፈው ለምናወራው ለምንናገረው ነገር መጠንቀቅ አለብን ምክንያቱም ጥቂት ሰዎች ከሶሻል ሚዲያ ወጥተዋል በዚህ ምክንያት ህይወታቸው ተመሰቃቅሏል ሌላው የራሳችሁ ሰርታችሁ ለመለወጥ ሞክሩ የማንንም ሰው እርዳታ የማንንም ሰው ብር መመኘት የለባችሁም በአቋራጭ ለመበልጸግም የማይሆን ነገር ከእምነታችሁ ወጣ ያለ ነገር ባታረጉና ነገ የምትጸጸቱበትን ነገ የምታፍሩበትን ስራ ባትሰሩ ደስ ይለኛል እኔ ያንን ነው የምለው ምክንያቱም ብዙ በአቋራጭ መበልጸግ ነው በሳት እያሰበ ያለውና ጥቂት ነው አሁን 11 ወር 12 ወር ደከንኩኝ በ12 ወር ውስጥ ሰው 2 አመት 3 አመት የፈጀበትን ፎሎወር አመጣው ለፋው ብር አገኘውበት ስሜን ገነባው እንገባሽ እንደዚህም ስምሽን ገንብተሽ በትንሽ ነገር ስምሽ ሊፈርስ ይችላል መልሰሽ ትገነቢያለሽ ይሄ የህይወት ውጣ ወረድ ነውና በራሳቸው መንገድ ቢመጡ ስትራግል ቢያረጉ ብዙ ተምሳሌት የሚሆኑ ቲክቶከሮች አሉ ወጣቶች እነሱን ቢከተላቸው እርግጠኛ ነኝ ህይወታቸው ውስጥ ለውጣልና ስንፍና ያዋጣል መስራት ነው የሚያዋጣው እኔ ያንን ነው ማለት ይሄ ሙያ የት ይደርሳል መግዴ ቅድም የሆነ ነገር እያልሽኝ ነበር በምግብ ሙያ ላይ የሆነ አይነት ሾዎች አዎ
ኢንሻአላህ እንግዲህ አንድ ቦታ ላይ ራሴን አገኘዋለሁ። ያው ጥረት ያስፈልገዋል። ገና በደንብ ኔትወርክ ውስጥ አልገባውኝም፣ ይቀረኛል ብዬ አስባለሁ። ሶሻል ሚዲያ ላይም በተለያዩ በአዳዲስ ነገሮች እየመጣው እንግዲህ የምፈልግበት ቦታ ከአላህ ጋር ደርሳለሁ ኢንሻአላህ። ስለዚህ ነገሮች ሲያልቁ እንገናኛለን ማለት ነው። ሁለተኛ ሚስትነት ላሉ ሴቶች የሚጠቅሙ ሀሳቦችን ለምን ፊት ለፊት እንደዚህ መውጣትና ምንም እንዳልሆነ መናገር ራሱን የቻለ ቻሌንጅ አለው። እንደማውቃት ወዳጅ የነበረች እና ሁለተኛ ሚስትነት ነው የገባችው። ያቺኛዋ እኮ ታውቃለች ግን በቃ አላወኩም በሚል ስታፍ ነው የምትጫወተው እና ነገሮችን ልክ የባሏ ቤተሰብ ጋር ሂዳ ጓደኛዬ እየተበላ እየተጠጣ ምናምን ያቺ ከመጣች ውጪ ብሎ በጓሮ ያስወጧታለች። ሴፍቲ፣ ሞራል፣ ማንነት ምናምን የሚባሉ ብዙ ነገሮች አሉ። ልጅ አቅፋ ምናምን ዳቦ ይዛ ኬክ ይዛ እነሱ ጋር ልጠይቅ በተቀመጠችበት ያቺ ስትመጣ መጣለች ውጪ የተባለ ሀላል አግብቷታል። እየኖረች ነው። ቤተሰቡ ቤት ሄዳ ትካድማለች። ግን በእንደዚህ አይነት መንገድ ሪስፔክት ትደረጋለች እና ይህን ሁሉ ልክ እንዳልሆነ አሁን ከአንቺ ጋር በጣም ብዙ ልጆች እኔ በውስጥ እንትን ያሉኝ ልጆች በጣም ብዙ እኮ እኔ እንደዚህ ሁኜ እንደዚህ አንገቴ እንደፍቼ ምናምን ነበር የምኖረው። ያው የሚያሳፍራልም ቀና የሚያስብል ነው ስትይ ስለነበረ ማለት ነው። እና እንደዚህ አይነት ትልቅ አጀንዳ ይዞ በድፍረት በዚህ አክል ወጥቶ መጓዝ እኮ ከባድ ነው። ምንም ጥያቄ የለውም። ግን ብዙ ሴቶች ደግሞ አሉ ማህበረሰባችን ነው በነገራችን ላይ ከቤተሰብ ጀምሮ ትክክል እንዳልሆነ ይነግሩሻል። የሆነ ነገር ስህተት እንዳለው ማፈር እንዳለብሽ መሸማቀቅ እንዳለብሽ። ለሴት ልጅ ግን ሁሉም ነገር እፍረት ነው። እኛ ማህበረሰብ ውስጥ አይደል አሁን ፈተሽን ብትገቢ በጣም ወራዳ ነሽ። ልጅ ካለሽ ሌላ ባል የምታገቢ ተሰቃይተሽም ስትቀመጪ ፍቺው ትባያለሽ። ፈተሽ ስትመጪ ደግሞ ሌላ ደግሞ የሚጠብቅሽ ነገር አለና በዚህ ህይወት ውስጥ ብዙ ሴቶች አሉ እንደኔ ወጥተው ስላልተናገር ይሆናል እኔ ተቸግሬ ሳይሆን ሁለተኛ ሚስት መሆን እንደማያሳፍር ለማሳወቅ ነው። ምክንያቱም እኔም ስለደረሰብኝ ነው። እኔ ስላልተሳቀኩኝ ኮንፊደንስ ስላለኝ ስንት ደግሞ ኮንፊደንስ የሌለው ሰው አለ። ስለዚህ ሁለተኛ ሚስት መሆን አያሳፍርም። ይሄን ነገር ከጭንቅላታችን መውጣት አለብን። ዲናችን የፈቀደውን ትክክለኛው መንገድ ነው የመረጡት። በተረፈ መልካሙን ነገር በህይወታቸው ሰርተው እንዲያልፉ ፈልጋለሁ። የማንንም ቤት መበጥበጥ የለባቸውም። ለበበጥበጥም ብለው ደግሞ ሁለተኛ ሶስተኛ ሚስት መሆን የለባቸው። ስለዚህ ይሄ ሁለተኛ ሚስት መሆን ምንም የሚያሳፍረው ነገር የለም። ይሄ ማህበረሰባችን ላይ አስተያየት አምናው እስከገቡበት ድረስ ይሄ የነሱ ህይወት ነው። ይሄ ነገር ደግሞ ከማህበረሰቡ ጭንቅላት ላይ መፋቅ አለበት። ማንንም መሸማቀቅ የለበትም። ለሴት ልጅ ያለው እንትን ያ ማህበረሰብ ከባድ ነውና ትረዳለህ። መግዲ ስለመጣሽ በጣም እናመሰግናለን። እዚህ ብቻ አይደለም ሶሻል ሚዲያ ላይ ገፍተሽ መተሽ ባለሙያ ስላደረግሽን የቤት ጽዳት ስላሳየሽን በዚህ ልክ መኖር እንደሚቻል በዚህ ልክ ቤትን መከታተል እንደሚቻል ስላሳየሽን ልጆችሽን ትሪት የምታደርጊበት መንገድ አንዳንዴ ራሳችንን ስክሮል እያደረግን እያየን ታዝበን ብድግ የምንል ሰዎች ብዙ ነን እና በጣም ነው የማመሰግነው። አክብረሽን እዚህ ስለመጣሽ በጣም ነው የማመሰግነው። አላህ ያክብርሽ፣ አላህ ያቆየሽ። እስልምና ላይ ያለሽ አንደርስታንዲንግ በጣም ደስ ይላል። እድለኛ ነሽ ሐቂቀንም ምንም ጥያቄ የለውም። እና ብዙ ጊዜ ወደ ዲኑ የሚመጡ ሰዎች ከዲኑ ውስጥ ከቆዩ ሰዎች በደንብ ተሽለው ነው እንደዚህ በቃ መርታችሁን ነው የምትጨርሱት እና ይሄ እድለኝነት ነው። በጣም አመሰግናለሁ። ሌላም ጊዜ ያው እንገናኛለን ኢንሻአላህ፣ በሌላ ነገሮች እንገናኛለን ኢንሻአላህ። በጣም ሹክራን መግዲ። ቴንኪው። እኔም ሁላችሁንም አመሰግናለሁ። እኔም በደንብ እንደዚህ የልቤን እንዳወራ ረጋ ብዬ እንድጫወት ስለጋበዛችሁኝ በጣም ነው የማመሰግነው። ፎሎወሮቼን እኔ ሰፖርት የምታደርጉኝ የምታበረታቱኝ ሁላችሁንም ከልቤ አመሰግናለሁ። አላህ ጀዛችሁን ይክፈላችሁ። አንቺንም በጣም ነው የማመሰግነው። እዚህ ያሉትን ካሜራማኖች ሁላችሁንም አሪፍ ጊዜን ያሳለፍነው ወድጄዋለሁኝ። በጣም አመሰግናለሁ። ሹክራን። እኛ የፈርኒቸር ግብአቶች ውሃ ልክ ነን። ራማስ ትሬዲንግ በአስተማማኝ ሁኔታ የፈርኒቸር ግብአቶችን በማቅረብ እንታወቃለን። በዚህም ደንበኞቻችን ምስክር ናቸው። ለኤምዲኤፍ፣ ለጎልደን አልሙኒየም ፓኔል፣ ለWPC፣ ለሳፋሪያ ፍላጎቶ እኛን ይምረጡ። በተጨማሪ ላሚኔት፣ ኤምዲኤፍ፣ የመጅሊስ ፍሬም፣ ቺፕውድ እና ሌሎች የፈርኒቸር ማምረቻ ዕቃዎች እኛ ጋር በሽ ናቸው። በ0912 47 60 04 ያገኙናል። ራማስ ትሬዲንግ ለፈርኒቸር ግብአት ፍላጎቶ